ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። ሰላም የተወደዳችሁ አብራችሁን ስላላችሁ እናመሰግናለን። ይህ ርዕዮት ሚዲያ ነው። ዝግጅታችን እየተከታተላችሁ ያላችሁትን ሁሉ አስቀድሜ አመሰግናለሁ። ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ ቻናላችንን። ርዕዮትን ጥቂት ገፋ አድርጋችሁ መደገፍም ከፈለጋችሁ በ202-415-8418 እዚህ ዩናይትድ ስቴትስ ያላችሁ በዜልና በካሻፕ ryot@gmail.com የፔፓል መዳረሻችን ነው። እሱን መጠቀም ትችላላችሁ። በጣም እናመሰግናለን አብራችሁን ስላላችሁ። አስተያየቶቻችሁን ጻፉ። በመናነሳቸው ጉዳዮችም ሆነ በአጠቃላይ በየቶናችሁም እንደምትከታተሉን ብትጽፉልን እንወዳለን። በጣም እናመሰግናለን። ዛሬ በበርካታ ቀጣናዊ አገሩን የተመለከተ ቀጣናውን የተመለከተና ዓለሙ ላይ እየተከሰቱ ያሉትን ለውጦች ወደኛው ፖለቲካ በሰበሰበ መልኩ የምንነጋገርበት ወግ ነው ይዘን የመጣ ነው። ዛሬ የምንነጋገረው ከፕሮፌሰር ሕዝቅኤል ጋቢሳ ጋር ነው። ለማስተዋወቅ ነው ያንን የምለው። ከዛ በኋላ በስሙ እቀጥላለሁ። እንኳን ተገናኘን፣ ደስ ብሎኛል። ዛሬ እንዲህ በብዙ በጣም ጠቃሚ ጉዳዮች ዙሪያ ልንነጋገር ስለፈቀድክ የምናነሳቸው ጉዳዮች በአንድ ክፍል ማለቃቸውን እርግጠኛ አይደለሁም። የቻልነውን ያክል ዛሬ እናነሳና ሌላ ጊዜ ደግሞ ሌላ ቀጠሮ ይዘን መልሰን ብንገናኝ ነው ደስ የሚለኝ ሳየው። ግን መጀመሪያ እስቲ ለዛሬው ዝግጅታችን እንኳን መጣህ ወደ ርዕዮት ሰላምታ አቅርብ ሕዝቅኤል። አመሰግናለሁ ስለጋበዝከኝ። አመሰግናለሁ ስለምትሰራው ስራ። አድማጮችንም ሰላም እላለሁ። አንተ ጋር የሚሰሩትንም ሁሉ እንዴት ናችሁ እላለሁ። እሺ በጣም አመሰግናለሁ። ዜናንም እንደዚሁ እናመሰግናታለን። ቅድም ያልኳችሁን ማሳሰቢያዎች አትርሱ። የእናንተ ሰብስክራይብ ማድረግ፣ ላይክ ማድረግ ለዚህ ስርጭት ተደራሽነት በጣም አስፈላጊ ነው። ስለዚህ እሱን አድርጉ። ከእናንተ የሚጠይቀው ምንም ነገር የለም፣ ለእኛ ግን ትልቅ ትርጉም አለውና ነው ደጋግሜ የማሳስባችሁ። ወደ ዝግጅታችን እንሄዳለን። አንዱ እንግዲህ ጥያቄ ምድር ዝግጅቶቻችን ለመጀመሪያ ያክል እንዳልኩት ቅድም ሕዝቅኤል በብዙ ጉዳዮች ላይ እናወራለን። የቻልነውን ያክል ዛሬ እናነሳና ከዛ ወደ ሌሎች ነገሮች እንሻገራለን። የምጽፋቸውን አርቲክሎች አነባለሁኝ። በማህበራዊ ድረገጽ የምታጋራውንም በተለያዩ መገናኛ ብዙሃን የምትጽፋቸውንም የምትሰጣቸውንም ቃለ ምልልሶችና በጣም ኢንትረስቲንግ የሆነ ኮንቨርሴሽን የሚቀሰቅሱ ሆኖ ነው የማገኛቸው ብዙ ጊዜ። ለዛ አመሰግናለሁ። ሀሳቡን በተደራጀ መልኩ ጽፎ ለሚያቀርብ ሰው ሁልጊዜም ትልቅ ክብር አለኝ በእውነቱና ትናንትና አንተ መናፍቅነት ወይስ መስዋዕትነት በሚል ርዕስ ነው የጻፍከው። በሐሳቡን እንዲጠቀለል ብለን በርዕዮት ወንጀልን እንደ ወንጌል፣ በሰው ደም የሚጫወተው አረመኔ፣ የታየ ጥያቄ፣ አብይ ኑፋቄና መጪው እልቂት በሚል ርዕስ ጽሑፉን ትላንትና በርዕዮት ላይ አጋርተናል። ወደኋላ ተመልሳችሁ ብታደምጡት በጣም ደስ ይለኛል፣ ይህንን ውይይት ስናነሳ ማለት ነው። እና እዛ ላይ አብይ አውሮፓ ሄዶ ስለ ፍቅርና ስለ ክርስትና አስፈላጊነት ስለ ስነ መለኮት ያወራቸውን ነገሮች ታነሳና በሰው ወዲያው አዲስ አበባ እንደተመለሰ የፈጸማቸውን በጣም አሰቃቂ ነገሮች ተጠቅሳለህና
በጽሁፍ ላይ የአብይ ንግግርና ዓላማውን ስትጠቅስ የአብይ ንግግርና ተግባርን አለመግጠም ለማሳየት በአውሮፓው የፍቅር ስብከትና በኢትዮጵያው ፍጹም ጭካኔ የተሞላባቸው ተግባራት መካከል ያለውን ተጣርሶ ለማስገንዘብ መሆኑን አንስተሃል። ልጠይቅ የፈለኩት ምንድነው አሁን ላይ አብይን በተመለከተ ያብዥታ አለ ወይ? እውን አሁን ላይ ሃይማኖታዊ በሆነ ምክንያት መጽሐፍ ቅዱስ ላይ ያሉትን ሐሳቦች መሰረት አድርጎ ከአብይ ጋር የሚቆም ኃይል አለ ሪሊ? እና ያብዥታ አለ ወይ አሁን ላይ? ይሄን እንግዲህ ያው ግብረ መልስ ማካሄድ ያስፈልጋል እንዳለና እንደሌለ ለማወቅ። ግን መገመት ትችላለህ፣ ግምት መውሰድ ይቻላል። ይሄ ግምት ደግሞ ራሳቸው የብልጽግና ፕሬዚደንት ከሚያደርጉት ስራዎች ማየት ትችላለህ። የኢንተርኔት ሰራዊት አላቸው፣ የሶሻል ሚዲያ ሰራዊት አላቸው። እነሱ ከሚያደርጉት መገምገም ትችላለህ። እርግጥ ነው እኚህ ሰውዬ ስልጣን ላይ በወጡበት ጊዜ የሚናገሩት የአነጋገራቸው፣ ንግግሮቻቸው፣ ይዘቱም አቀራረቡም ሁሉ ያው የቤተክርስቲያን ስብከት ነው የሚመስለው የነበረው። በዚህ ምክንያት የተከተሏቸው በጣም ብዙ ሰዎች አሉ። በተለይ የወንጌላውያን ከኛ መካከል አንድ ሰው ነው ወደ ስልጣን የወጣውና ከእንግዲህ ያው የእግዚአብሔር መንግስት ተመልሷል፣ ከእንግዲህ የፍቅር ዘመን ነው፣ ከእንግዲህ የፍስሐ የደስታ ዘመን ነው። ምክንያቱም ለምሳሌ በደርግ ጊዜ ወንጌላውያን ወጥተውም ሀሳባቸውን መግለጽ የማይችሉ አሁን የኢትዮጵያ ስልጣን ማማው ላይ ስለወጡ ከእንግዲህ ይሄ በነገራችን ላይ ስነ መለኮት ኤስካቶሎጂ የሚሉት አለ አይደለም? የዓለም የመጨረሻው ዘመን የዛ የደረሰ አይነት የመሰላቸው አሉ። በዚህም ምክንያት በጭፍን የተከተሏቸው በጣም ብዙ አሉ። እንደዚሁም በኦርቶዶክስ ቤተክርስቲያንም ጳጳሳቱ ራሳቸው ጦርነትን አብረው ሲያራግቡ እንደነበረ ታውቃለህ። በደንብ ለእስልምና ሃይማኖት ተከታዮችም ጠቅላይ ሚኒስትሩ የሚሏቸው በተለይ ለኡስታዞቹ፣ ከተቻለ ለኡጋዞቹ፣ ለሃይማኖት መሪዎቹ፣ ለእያንዳንዱ የሃይማኖት ክፍል ማህበርን መስርተዋል። እሳቸው ሊቆጣጠሩት የሚችሉት ማህበርን መስርተዋል። ለእነሱም ይሏቸው የነበረው ለኡስታዞቹ፣ እኔ ከአንድ ኡስታዝ የሰማሁትን ነው የምነግርህ። እኔ እኮ የኢትዮጵያ ስልጣን ላይ ለመውጣት ክርስቲያን ካልሆንክ በስተቀር አይቻልም ስለተባለ ነው ተለውጫለሁ የምለው እንጂ እኔ እኮ በልቤ ሙስሊም ነኝ ነው የሚሏቸው። እና ይሄንን መቼም አለ የሚል ሰው የለም አይደለም። የፈለጉትን እንደሚናገሩ የብልጽግና ፕሬዚደንት የፈለጉትን ይላሉ ለስልጣናቸው፣ የፈለጉትን ያደርጋሉ፣ ወደኋላ አይሉም። ስለዚህ ዝም ብሎ በጭፍን የተከተላቸው በጣም ብዙ አለ። እዚህ ላይም አንድ ጽሑፍ ጽፌ ነበር ከዚህ በፊት ለአንድ worse than evil የሚል በጭፍን የመከተል ነገር። አሁን የደረስንበት የኢትዮጵያ የመበታተን አደጋ ላይ የመድረሱ ነገር ሁሉ ከዛ የመነጨ ነው። አንደኛ በጭፍን የመከተል አስቦ ማጨብጨብ ወይም ደግሞ ትክክል ካልሆነ አለማጨብጨብ። ነገር ግን የምታየው ሁሉ አሁን አዲስ አበባ ዩኒቨርሲቲ ባለፈው ጊዜ እሳቸው ሲናገሩ ፕሮፌሰሮቹ ቁጭ ብለው ኖት ሲወስዱ ነው ያየሁት። የሆነ ነገር እንደተናገሩ አዲስ ነገር እንደተናገሩ አይነት ነገር ኖት ሲወስዱ አየሁ። ለምን? በብልጽግና ስብሰባዎች ላይ ታያለህ። በስብሰባ በዛ ላይ ሁሉ ኖት ነው የሚወስደው። የተጻፈ ነገር ሊሰጣቸው ይችላል። ነገር ግን እንደሱ አይደለም። እኛ አስተማሪ ናቸው፣ ሌሎቹ ተማሪ ናቸው። ስለዚህ በጭፍን የመከተሉ ነገር ለረጅም ጊዜ ረጅም መንገድ እንዲሄዱ አድርጓቸዋል። አሁን ግን ለውጥ አለ። ለውጥ ያለው ለምንድን ነው? የኑሮ ነገር ሰው የሚኖርበት ሁኔታ ያለበት የኑሮ ሁኔታ እንዳይሰሙ አድርጓቸዋል። እሳቸው የሚሉትን ፈጽሞ ለመስማት የማይችል ለምን? ሰው አንድ ነርስ 8000 ብር ደሞዝ ታገኛለች። 6000 ብር በእጇ ላይ ይደርሳል። ቤት ኪራይ ግን 9000 ነው የምትከፍለው። እንዲህ አይነት ሁኔታ ላይ ሚራክል ነው ተቀበለኝ፣ ሚራክል ነው እየተካሄደ ያለው ብለህ ስትነግራቸው አስቸጋሪ ነው ለመቀበል። ይሄ ሀተታው፣ ይሄ ትርክቱ የሚነገረው ነገርና የምትኖረው
ለየቅል የተለያየ ዓለም በሚኖርበት ጊዜ ያኔ ነው እንግዲህ መነጣጠል መለያየትን የሚመጣው። እዛ ደረጃ ላይ ደርሷል። ለዚህም ነው ጠቅላይ ሚኒስትሩ ራሳቸው ያለ የሌለ የሀገሩን ዜና ማሰራጫ ወይም መገናኛ በሙሉ ጠቅልለው ወስደው በዛ ላይ 4 ቀን ሲናገሩ የሚሰማቸው የለም። ማንም የሚሰማቸው የለም። ይልቅስ የቲክቶክ ላይ የሚደረገው በቲክቶክ ላይ የተደረገ ስለ ፖለቲካ ሳይሆን ስለ ሌላ ነገር የሚቀርበውን ነገር ለማየት ይሄዳል ሰው። እሳቸውን የሚያየው አንድ ሰው ሆኖ እዛ ላይ 2000 ሰው ነው። ሰው ይሄ የሚያሳይ ምንድነው? የሚሰማቸው የለም። ማንም የሚሰማቸው የለም። ለምን? ከኑሮ ጋር የተገናኘ አይደለም። እስካሁን ድረስ ግን ረጅም መንገድ አስኪዷቸዋል። ሁሉም እንደዚህ በጭፍን ይከተላቸዋል ወይ? ሁሉም የሃይማኖት ሰው መሆናቸውን ያምናል? ያው በሳይንሳዊ መንገድ ካላረጋገጥ ነው በስተቀር እነዚህ ምልክቶች ካየን አሁን በቅቶታል። ዋናው ነገር ግን የእሳቸው ስብከት መጉደል ሳይሆን በየበዓላቱ ይሰብካሉ፣ በልደት በዓል ይሰብካሉ፣ በጥምቀት በዓል ይሰብካሉ፣ በፋሲካ ይሰብካሉ፣ የሃይማኖትን ነገር ያይዘው ይናገሩ፣ በኢድም በሁሉም ነገር ልክ እንደሚያውቁ ነገር አድርገው ይናገራሉ። ይሄ ሁሉ ድካም ግን ይሄ ሁሉ ሰራዊት ግን ካለው ተጨባጭ የሀገሪቱ ሁኔታ የኑሮ ሁኔታ ጋር ስላልተገናኘ አሁን መላቀቅ ጀምሯል። እንደዛ ነው የሚመስለኝ። እሺ አንዲት ነጥብ ላንሳና ወደ ሌላ ነገር ከመሄዳችን በፊት ጽሁፍህ ላይ ያለው እና ትንሽ ሪፍሌክት ብታረግበት የማስበው ነገር አብይ በተደጋጋሚም እንዳረገው እናንተ በትክክል እንደጠቀስከው ሁለት ፈጽመው የሚጣረሱ ነገሮች ላይ ዓላማው ይጠቀማል ማለት ለምሳሌ በኢየሱስ የተመረጥኩ ነኝ የሚላል፣ ኢየሱስ ነኝ የሚላል። በተለያየ ጊዜ የኢየሱስን ውልደት ከራሱ ስልጣን መያዝ ጋር ያመሳሰለ ተደጋጋሚ የገና መልእክቶች ጽፏል። የክርስቶስን ትንሣኤ ምክንያት አድርጎም የእሱ ወደ ስልጣን መምጣት ልክ እንደ ክርስቶስ ትንሣኤ ሁሉ የአገሪቱን ትንሣኤ ማብሰሪያ እንደሆነም ጽፏል። ወይ ራሱን እንደ ኢየሱስም እንደ ኢየሱስ ተመራጭ ደቀ መዝሙርም እንደ ፈጣሪም እንደ ፈጣሪ እጩ ስዩም እግዚአብሔርም የሚመለከተው ነገር አለና እሱን ይሄን ሲያቀርብ እንግዲህ ይሄንን የሚለው ሃይማኖቱን ተከትለው በዛ ምክንያት ከሃይማኖቱ የሚቀዳ ሌጂቲመሲ ለማግኘት ከሆነ እንዴት ይሰራለታል ብሎ ነው እያሰላ ያለው? ወይስ ስሌት ብሎ ነገር ጨርሶ የለም? አሁን ቅድም ያልኩት ነገር አለ። ሰው የሚከተለው እንደ እውነቱ ከሆነ ከመጀመሪያ ጀምሮ ወደ ስልጣን በወጡ ማግስት ያን ጊዜ እንኳን የጻፍኩት ነገር አለ ነው። ያን ጊዜ እንኳን የተመለከትኩት አለ። ኢትዮጵያ ሄጄ አይቻለሁ። ሰው ያን ጊዜ እሳቸውን እየተከተለ አይደለም የነበረው። ለምን? አያውቃቸውም። ማን እንደሆኑ የማይታወቁ ድንገት ነው ወደ ስልጣን የወጡት፣ ወደ ህዝብ አደባባይ የወጡት ድንገት ነው። ስለዚህ ያ ሁሉ ዘፈን፣ ያ ሁሉ ግጥም ስለሳቸው የተገጠመው፣ ስለሳቸው የተዘፈነው ዘፈን ያ ሁሉ ግልብጥ ብሎ ወደ አብዮት አደባባይ ወይም መስቀል አደባባይ ወጥቶ የሰው ባህር ያየፈው ሁሉ እሳቸውን አውቆ ወይም ፖሊሲያቸውን አውቆ ተገንዝቦ አልነበረም። ለዛ አይደለም የወጣው ሰው። ያለፈው ስልጣን እጅግ ጨቋኝ ስለነበረ፣ የኢህአዴግ ስልጣን አፋኝ ስለነበረ ከጭንቅላታችን ላይ ወረደ የሚል የመውረዱን ደስታ እንጂ የሚመጣውን ነገር አውቆ አይደለም ሰው የተቀበለው። ገና ከመጀመሪያው ተስፋውን ነው በሳቸው ያየው። እኚህ ሰውዬ በድንገት ወደ ስልጣን ላይ መውጣትና ለሰው ሁሉ ጆሮ የሚጥም ቋንቋ መናገራቸው፣ ስለ ፍቅር፣ ስለ ሰላም ከእንግዲህ ማነው የሚጠይቃችሁ የለም። መጀመሪያ ላይ የነበረው ኦፕኒንግ ስለሳቸው ጉዳይ አይደለም። እሳቸውን አናውቅም ነበር። ፖሊሲያቸው ምን እንደሆነ ማንም የኢትዮጵያ ህዝብ አያውቅም ነበር። ነገር ግን ሆ ብሎ የተከተላቸው ተሸክመን የነበረው ከጫንቃችን ላይ ወረደ የሚለውን ነገር እያከበረ ነው እንጂ የነበረው ሊመጣ ያለውን አውቆ አይደለም። ስለዚህ ያንን ተስፋውን የገዛ ራሱን ተስፋ፣ የህዝቡ ተስፋ አዲስ ነገር ተጀምሯል፣ አዲስ ዘመን በኢትዮጵያ ተጀምሯል፣ ከእንግዲህ በሰላም ወጥተን እንገባለን፣ ከእንግዲህ ለልጆቻችን እናልምና ያለምነውን ወደ ግብ እንዳደርሳለን፣ ከእንግዲህ መሞት፣ መታሰር፣ መገፋት፣ መሰደድ ያበቃል የሚለውን ተስፋ በሳቸው ላይ አደረገ እንጂ ስለሳቸው ምንም ነገር አውቀው አይደለም። ስለዚህ ገና ከመጀመሪያው በጭፍን ነው
ሰው የተከታተላቸው በጭፍን ነው የተከተላቸው በነገራችን ላይ ስለ ሙሴና ስለ ኢየሱስ ብቻ አይደለም ስለ ነብዩ መሐመድንም ራሳቸውን ከነብዩ መሐመድ ጋር ያደርጋሉ እንጂ አንድ ሰው እኔ ኢየሱስ ነኝ ሲል እኔ ኢየሱስ ነኝ ከዛ ጋር ራስን ስታመሳሰል ነውጡ መጣ የኢትዮጵያ ጠቅላይ ሚኒስትሩ የታሉ ይላሉ ጠቅላይ ሚኒስትሩማ ጀልባው ላይ ከናንተ ጋር ነው ያለው ብሎ ሲያመዛዝኑ የሃይማኖት ሰው ከሆንክ ይሄ ድፍረት መለኮት ነው ማለት ነበረበት አይደለም ይሄ አንደሱማ አይደረግም የእግዚአብሔር ልጅ የሚሆነው ኢየሱስ አንድ ብቻ ነው ከሱ ሌላ ምንም የለም አንዲት መንገድ ብቻ ነው የምትል ከሆነ የምታስብ ከሆነ እንዲህ አይነቱ ነገር ሳክሪሌጅ ነው መሆን የነበረበት በጽሁፉ ላይ በእንግሊዝኛ እንደዛ ነው የሚለውና መናፍቅነት ነው መሆን የነበረበት ግን ሰው እንዲከተለው ተስፋውን ነበር እንጂ የእሳቸውን ማንነት አውቀው አልነበረም ስለዚህ እስካሁን ድረስ አለ ለማለት አይቻልም ያው ቅድም እንዳልኩ በመለያየት ደረጃ ላይ ነው ያለነው ይሄ ስራቸው በጽሁፉ ላይ ያለው አንድ ነገር ተናግረው ሌላ ነገር ማድረግ አሁን ኢትዮጵያ ህዝብ ያውቀዋል ምን አይነት ሰው እንደሆነ መልካም እሺ አሁን እንግዲህ ወደ አሳሳቢው ይሄኛው በጣም አሳሳቢ ነው ግን የበለጠ ደግሞ ተጨባጭ የሆነ መሬት ላይ የሚካሄደውን ጨዋታ በተመለከተ እናንሳና ሰሞኑን የኤምሬቶች ማፈግፈግ በተለያየ መንገድ እየተገለጸ እንመለከታለን አንተ እንደ ታሪክና እንደ ሊበራል ስተዲዝ አጥኝነትህ ብዙ ነገሮችን በቅርበት እንደምትከታተል ስለማውቅ ዩኤኢ ሰሞኑን የገጠማትን ከኢትዮጵያ ተጨባጭ ሁኔታ ጋር እያስተሳሰሩ ማየት በጣም አስፈልጓል እሱን ካረግን በኋላ ወደ ለሃያላኑ እንመጣለን ግን አሁን ሰሞነኛው የኤምሬቶች ማፈግፈግ ለአብይ በርግጥ ምን ማለት ነው የሚለውን በደንብ ማውራት ያስፈልገናል የመን ሶማሊያ ጅቡቲ ሱዳንና ኤርትራ የተካተቱበትን ጨዋታ ሁሉ ታሳቢ አድርገህ አውራኝና የአብይን አቋቋም የአብይን ፖስቸር በርግጥ በምን ያክል ያናጋዋል የተለያየ አስተያየት ሲሰጥ ስለመመለከት ነው ያው ብቸኛ አጋሯ በሆነ ቁጥር ለዩኤኢ አስፈላጊ የሆነ ነው የሚሄደው ሶ ኢን ፋክት የአብይ ከረንሲ ከዩኤኢ አንፃር ካየነው ጨምሯል የሚሉ አሉ አይ አጠቃላይ ደግሞ አጠቃላይ ትሬንዱ ከታየ ያንን አይደለም የሚያሳየው የሚሉም አሉና ማለት ዩኤኢ በሌሎች ቦታዎች ከተመታች ኢትዮጵያ ውስጥ የምትቆይበት ሌላ ምክንያት የላትም የሚሉም ስላሉ በአንተ በኩል ያለውን እይታ እንድንጋራ ነው ሶ በኢትዮጵያስ ላይ በርግጥ ምን ይዞ ይመጣል ወይም መጥቷል ነው ማለት የምንችለው የሚለው እሺ ይሄ ነገር ወደ ኋላ እንመጣበታለን ብለሃል ይሄ ሚድል ፓወርስ የሚሏቸው ነገሮች በአለም ላይ ተከስተዋል ይሄ ሚድል ፓወርስ የሚሉት ነገር በመጀመሪያም መጠቀስ የተጀመረው በዚህ በኤሚሬቶች በሳውዲ አረቢያ ብዙ ገንዘብ ያላቸው በብዙ ገንዘብ ዕውቀትንም የወታደር ኃይልም የዲፕሎማሲ ጫናም ለማሳደር የሚችሉ ኃይሎች ናቸው ሚድል ፓወርስ ወይ መካከለኛ ኃያላን የሚባሉት ገና ከመጀመሪያውም ቃሉ መጠቀም የተጀመረው በእነዚህ ፔትሮዳለር ተጠቃሚ ሀገሮች ነው ይሄ እንግዲህ ረጅም ጥያቄ ነው የጠየቀኝ ምናልባት ቆረጥ ያደረግን እንመልሳለን ዩኤኢ ለምንድን ነው ያንን ሁሉ ይሄ ፔትሮዳለር ማለት እንግዲህ በ73 በፈረንጅ አቆጣጠር ዮም ኪፑር በኋላ ያው 4 እጥፍ ጨመረ የነዳጅ ዋጋ ያንድ በርሜል ነው አይደል የሚባለው አንድ ባረል ያንድ በርሜል ዋጋ በአራት እጥፍ በአንድ አመት ጨመረ 73 ከነበረው በ74 አመት 4 እጥፍ ጨመረ 4 እጥፍ በሚጨምርበት ጊዜ እያንዳንዱ የፔትሮዳለር ገንዘቡን ምን እንደሚያደርጉት አያውቁም ነበር ስለዚህ ባንክ ውስጥ አስቀመጡት በተለያየ ምዕራባውያን ባንክ ውስጥ አስቀመጡ ገንዘባቸውን ምክንያቱም ወደ ካዝናቸው የሚጎርፈው ገንዘብ
እንግዲህ ከ74 ጀምሮ ነው 4 እጥፍ ጨምሮ በየአመቱ ነው የሚገባው። ወደ ካዝናቸው የሚመጣውና የሚገባው ገንዘብ እነሱ ሊጠቀሙበት ከሚችሉት አቅም በላይ ስለሆነ ገንዘቡን ማስቀመጥ ጀመሩ። ከማስተዳደር አቅማቸው በላይ ነው፣ ሃንድል ከሚያደርጉት በላይ ነው። አዎ እንደዛ ነው። አሁን ኩዌት አንዷ ሀገር ነው የነበረችው። ትምህርት ቤት ነፃ ነው፣ ቤት ኪራይ ነፃ ነው፣ ትራንስፖርት ነፃ ነው፣ ሁሉ ነገር ነፃ ነው፣ ሕክምና ምን ሁሉ ነፃ ነው። ይሄን ሁሉ አድርገው ግን ገንዘቡ በጣም ብዙ ስለሆነ በባንክ ማስቀመጥ ጀመሩ። ያን ነው እንግዲህ ፔትሮ ዶላር የተባለው በምዕራባውያን ባንክ ውስጥ የተቀመጠ ማንም ምንም ሊያደርገው የማይችል ገንዘብ አይነት ሆነ። ያ በእጃቸው የበዛው ገንዘብ ምን ሊያደርጉት ይችላሉ የሚለው ነገር ለውጥ ላይ የመጣው በዩኤኢ እና ሚድል ፓወርስ በሚባሉበት አካባቢ በ2011 በ2012 በ2010 አካባቢ ይሄ የአረብ ስፕሪንግ የሚባል መንቀሳቀስ ጀመረ በየቦታው። ዩኤኢ ትንሽ ሀገር ናት። ዩኤኢ በጣም ትንሽ ሀገር ናት። የዩኤኢ ኔቲቭ የሚባሉ ዜጋዎች ከ300,000 እስከ 400,000 ነው የሚሆኑት፣ ከዛ አይበልጡም። ሌሎቹ ከሌላ ሀገር የመጡ ናቸው። ከግብፅ፣ ከየመን፣ ከፓለስታይን መጥተው ዜጋ የሆኑ ቢጨምሩበት የኤሚሬቶች ዜጋ ነው የምትለው ከ1 ሚሊዮን አይበልጡም። ሌላው እንግዳ ነው የሚኖረው እዛ ሀገር ውስጥ። ይሄ የአረብ ስፕሪንግ የሚባለው ግን ሼኮችና ኤሚሮችና ነገስታት በኃይል ይዘው የሚኖሩበት የአረብ አገር ውስጥ በጣም ስለበዙ ፈሩ እነዚህ ኤሚሬቶች። በዛኑ ጊዜ በዚሁ አካባቢ ላይ ይሄ አሁን ፕሬዚደንት የሆነው የኤሚሬቶች ፕሬዚደንት የሆነው መሐመድ ቢን ዛይድ እና ወንድሞቹ ባኒ ፋቲማ የሚባሉት የፋቲማ ልጆች፣ በነገራችን ላይ የኛም ሀገር ብልጽግና ፕሬዚደንትም ያንቺ ልጅ ነኝ ያሏት ማለት ነው። የነዛ ልጆች የተለያየ ስራ ተከፋፍለው ይሄንን እስላም የአረብ ስትሪት የሚሏቸውን ሰው ወጣቶችና ስራ ያጡ ወይም ተቃዋሚዎች ተነስተው መለወጥ የሚችሉ መሆኑ በግብፅ በታህሪር ሬቮሉሽን ስለታየ እሱን ለማቆም ነው የተነሳችው ገንዘቧን ተጠቅማ። መጀመሪያ አነሳሷ እንደዚህ ነው የነበረው። የኤሚሬቶች አነሳሷ ይሄንን የእስላም ፈንዳሜንታሊስት የሚባሉትን ለማቆም፣ አረብ ስትሪትን ለማቆም፣ ይሄንን ደግሞ በዱባይ ወይም በአቡዳቢ ወይም በሌሎች ትንንሽ ከተሞች ላይ ሳይሆን ያለበት ቦታ ላይ ማቆም አለብኝ ብላ ነው የተነሳችው። አንድ የተሳካ አብዮት የተካሄደው በግብፅ ነው አይደል የነበረው። ግብፅ ላይ ያለውን በገንዘብ ኃይል አሁን ያለውን ፕሬዚደንት ረድታ ለወጠች። ይሄንን ከለወጥኩኝ አለች እንግዲህ ይሄንን መለወጥ ከቻልኩኝ የትም ቦታ መለወጥ እችላለሁ። የትም ቦታ ይሄንን የአረብ ስትሪት ከስትሪት ተነስቶ መንግስት የሚገለብጠውን መለወጥ እችላለሁ የሚል ልብ ተሰማት። ስለዚህ ገንዘቧን ተጠቅማ በሶሪያ ውስጥ ገባች፣ በሊቢያ ውስጥ ገባች፣ በሱዳን ውስጥ ገባች፣ በየመን ውስጥ ገባች፣ በሶማሊያ ገባች፣ በጅቡቲ ገባች፣ በሶማሌላንድ ገባች፣ ኬንያ እንኳን ብዙ ሰዎች ገዛች። ለምን? በገንዘብ ኃይል፣ በዲፕሎማሲ ኃይል ረጅም የሆነ የኔትወርክ በመስራት በገንዘብ ኃይል ብዙ ኔትወርክ፣ የሎጂስቲክስ ኔትወርክ፣ የመሳሪያ አቀባባይ ኮንትሮባንድ ኔትወርክ፣ የፋይናንስ ኔትወርክ፣ ማአት አይነት ኔትወርክን ዘረጋችና በየአገሩ ያሉትን ተቃዋሚዎች በተለይ ተቀንጣዮች የሚባሉትን አደራጀች። በእነዚህ አሁን በጠቀስኳቸው ሀገሮች በሙሉ ይሄንን አድርጋ ነው እንግዲህ በኢትዮጵያ ውስጥም ለውጥ በሚመጣበት ጊዜ ራሱን የኢትዮጵያን መንግስት ቁንጮ ገና ከጠዋቱ ገና ከመጀመሪያ 3 ቢሊዮን ብር ሰጣለሁ ብላ ገባች። እዛ መንግስት ያዘች ማለት ነው። ስለዚህ ምን ይሆናል አሁን ያልከው ምንድነው? አሁን እየሆነ ያለው ሳውዲ አረቢያ፣ ግብፅ፣ ተርኪ እነዚህ ተነሱ። እነዚህ በአንደኛ ኤሚሬቶች ከእስራኤል ጋር የምታደርገው በጣም የጠበቀ ግንኙነት፣ እስራኤልም ይሄንን የአረብ ስትሪት ስለማትወድ የአረብን መነቃቃት ስለማትወድ ከነሱ ጋር የቀረበችበት ነገር እያሰራቸው መጣ። ሁለተኛ ከአቅሟ በላይ የተንጠራራች በየቦታው የሳውዲ አረቢያን ጥቅም የሚጻረሩ ነገሮችን መስራት ጀመረች።
ስለዚህ ሳውዲ ተነሳባት። ሳውዲ ለራሳቸው ሰግተው ተነሱባት። በግል ደረጃ ደግሞ እቺ ነገር ጠቃሚ ነገር ናት። በግል ደረጃ ደግሞ መሐመድ ቢን ሰልማን የሳውዲው አልጋ ወራሽ ገና በስልጣን ላይ በወጣበት ጊዜ አማካሪው ነበረ መሐመድ ቢን ዛይድ። አማካሪው ሆኖ እኔ ነኝ ያሳደግኩት፣ ስለዚህ እንደፈለኩ አደርገዋለሁ፣ እንደፈለኩ መራዋለሁ የሚል ስሜት ተሰምቶት ነበር መሐመድ ቢን ዛይድ የኤሚሬቶቹ። ይሄኛው ግን ራሱን ካደላደለ በኋላ ሎክ ሳውዲ ትልቅ ሀገር ነው። በገንዘብ ኃይል፣ በመሳሪያ ኃይል፣ በወታደር ኃይል፣ በዲፕሎማሲ ኃይል፣ በተደራጀ መንግስት ኃይል የእስላም ሀገር መሪ በመሆን ሁለቱ ሽራይንስ የእስላም ሽራይን እነሱ ጋር ነው ያሉት። በአረብ መሪዎች በመሆን ሳውዲ ትልቅ ሀገር ነው። እንዴት ሆን እቺ ትንሽ ሀገር እኔን እንደዚህ ታደርጋለች የሚል የግልም ሽኩቻ ውስጥ ገቡ ሁለቱ። ስለዚህ ቁርጡን አሳየዋለሁ ብሎ ተነሳ መሐመድ ቢን ሰልማን። አካባቢ ላይ ደግሞ በጣም የተንሰራፋ ኔትወርክ መስርታ ለአረብም ለእስላሞችም ጥቅም የሚጻረር ነገሮች መስራት ማስወገድ አለብኝ ብሎ ተነሳ። መጀመሪያ ከየመን አሁን ብዙ ነገር አልተናገርኩም እዛ ላይ ከየመን አስወጣቸው፣ ቀጥሎ ከሶማሊያ አስወጣቸው፣ ቀጥሎ በሱዳን ላይ መቷቸው። አሁን እንግዲህ ጥያቄው ኢትዮጵያ ላይ ምን ይሆናል ነው። ስለዚህ እዚህ ላይ ልቆጥ ኢትዮጵያ ላይ ምን ይሆናል የሚለውን ነገር በሌላ ይሄ ዳራ ነው። አሁን በጣም ሰው እንዲያየው የሚያስፈልገው ጂኦፖለቲክሱ እንዴት እንደሚሰራ ምን እየሆነ እንዳለ ጨዋታው እንዴት እየሄደ እንዳለ በትክክል መረዳት ስለሚያስፈልግ ነው እንዲነሳም የፈለኩበት ምክንያትና እንዳልከው አብይ ወደ ስልጣን እንደመጣ በቃ እንዳለ ስቴት ስትራክቸሩን የገዛችሁ ማለት ይቻላል። ከዚህ በፊት በተለያየ ጊዜ ወታደራዊ መኮንኖች የመከላከያ ጠቅላላ የመረጃ አደረጃጀት በሙሉ ለዩኤኢ እንዲሰጥና በሩ ክፍት እንዲደረግ ጠይቆ የውስጥ ተቃውሞ እንደነበረበትና በአንዳንዶቹ ላይ እርምጃ ስለመውሰዱ ሁሉ ይነገር ነበር። አሁን ምንድነው እንድናነሳ የፈለኩት አብይ ምን ያክል ነው ከዩኤኢ ጋር ራሱን የሰፋው አገሪቱን ያጣበቀው፣ በዚህ ምክንያት ቀደም ሲል ያወራናቸው ለውጦች በምን ደረጃ እንዴት አፌክት ያደርጉታል አይደል? እንዴት ምን አይነት ተጽዕኖ ያመጣል በአገሪቱ ላይ የሚለው ነው። እንግዲህ ወደዛ ዋናው ጥያቄያችን እሱ ስለሆነ እሱን መቀጠል ትችላል። ጥሩ። እኔም ያው ለአድማጮች የቆረጥኩት ለዚህ ነው። ዋናው ጥያቄ እሱ እንደሆነ ያወቁ የቆረጥኩት ጥሩ ነው። ይሄ ግን አሁንም መረዳት አለባቸው የኢትዮጵያ ሕዝቦች በሀገራቸው ላይ እየተደረገ ያለው ሀገር ተሸጠ ኢትዮጵያ በሚባልበት ጊዜ ይቀልዳሉ። የት ነው የተሸጠው? ይሄው እዚህ አይደለም እንደ ያለው ብለው ቃጠሎ ይናገራል አይደል? የኢትዮጵያ ጠቅላይ ሚኒስትር በስልጣን ላይ እንደወጡ የሚንቀሳቀሱበት አዲስ ሄሊኮፕተር ነበራቸው። ያንን ሄሊኮፕተር ያቀረበለት ሄሊኮፕተሩን የሚነዱትም ሰዎች የኤሚሬቶች ሰዎች ናቸው የነበሩት። አንድ ጊዜ እንዲያውም አገሩን በአግባቡ ስለማያውቁ አቶ ለማና አቶ ዶክተር ወርቅነህ ምናምን ያሉበት ወደ ጅማ በሚሄዱበት መንገዱ ጠፍቶባቸው በዛ ሄሊኮፕተር ሲሄዱ መንገዱ ጠፍቶባቸው ወሊሶ አካባቢ ወረዱ። ከዛ በኋላ የሚያደርጉትን አያውቁም ነበረ። የሚነዱት እነሱ ናቸው። የኢትዮጵያን ፕሬዚደንት የሚያመላልሱት በገዛ ራሳቸው ሄሊኮፕተሮች እነሱ ናቸው። ሄሊኮፕተሩን የሚነዱት ሰዎች ኢትዮጵያውያን ስላልነበሩ መንገዱ ጠፍቶባቸው እስከ መውረድ ድረስ የደረሰ ማለት ጣልቃ ገብነት ወይ እጅ ነበራቸው ነው የምትለኝ? ሌሎችንም ሂዱ ብለው ይሰጣቸዋል። ምክንያቱም የገዛ ራሱ ሄሊኮፕተር ነው። በኢትዮጵያ ወታደራዊ ሄሊኮፕተር አይደለም፣ የመንግስት ሄሊኮፕተር አይደለም። የሚነዱት የዩኤኢ ሰዎች ናቸው። እስከዛ ድረስ የቀረበ ነው ልልህ ነው። እስከዛ ድረስ የቀረበ ግንኙነት ነው የነበራቸው። እዛው ላይ ልቆይ መረዳቱ አስፈላጊ ስለሆነ እዛው ላይ በኢትዮጵያ ጠቅላይ ሚኒስትር አካባቢ የሚሆነውን ነገር አሁን ስለ ምንድነው ይሄ ኮሪዶር ልማት የሚባል ነገር አለ አይደል? ኮሪዶር ልማት ገንዘቡን ከየት ነው የምታመጣ ሲባል ለምንድን ነው የምትጠይቁኝ? አይደለም እንዴ ነው ከየት እናመጣጣውን ከየት ነው የምታመጡኝ? ይሄ ገበታ ለሀገር ገበታ ለሸገር ምናምን የሚባለው ሁሉ ማስመሰያ ነው። ገንዘቡ የሚመጣው ከዩኤኢ ነው። አሁን $11 ቢሊዮን ያክል አፍስሻለሁ ነው የምትለው። ስለዚህ ነገር የኢትዮጵያ ፓርላማ አያውቅም። ስለዚህ ጉዳይ ማንም ገንዘብ ሚኒስትር አያውቅም። በገዛ ራሱ ከቢሮ በሚያወጣ ገንዘብ ነው
ይሄ ሁሉ የሚሰራው። ይሄን ያህል የጠለቀ ነው። ፕላኑ ከየት መጣ? ይሄ ሁሉ ፕላን የሚሰራው ከየት ነው የመጣው? የኢትዮጵያ ሰዎች አይደለም የሰሩበት፣ ፓርላማ አይደለም ያጸደቀው፣ ኢትዮጵያውያን ተወያይተውበት አይደለም። እሱን ፕላን እንኳን የሚሰሩለት የውጭ ሀገር ሰዎች ናቸው። ለምን አሉ እኮ አዲስ አበባ ውስጥ የተቀመጡ አሉ። ያለፈው 2 ሳምንት በፊት ሐሰን ሼክ ወደ ኢትዮጵያ መጥቶ ነበር። ሐሰን ሼክ ማህሙድ ኢትዮጵያ መጥቶ የተገናኘው ከኢትዮጵያና ከኤሚሬቶች ባለስልጣኖች ነው። የኤሚሬት ባለስልጣኖች አሉ አዲስ አበባ ውስጥ። የኤሚሬት የሴኩሪቲ ሰዎች አሉ አዲስ አበባ ውስጥ። እዛ ነው የሚገናኙት። አገሩ የነሱ ኮሎኒ ነው ልልህ ነው። መከላከያዎች ትልልቆቹ ጀነራሎች ሲመላለሱ ታያላችሁ ወደ አቡዳቢ የኤር ሾው ምናምን እያሉ። ያንን ኤር ሾው የሚገዙትን መሳሪያ በሙሉ ምናልባት እያንዳንዱ ጀነራል ከዛ ላይ 10% ምናምን እየወሰደ ነው። ለነሱ ሉክሬቲቭ የሆነ ኑሮ ሆኖላቸዋል። ጀነራሎቹ በሙሉ ከዛ የሚከፈላቸው ናቸው። አሁን ሰሞኑን አንድ ሰው ከአዘርባይጃን መጣ፣ ከጠቅላይ ሚኒስትሩ ጋር ታይታ ነበረ። ይሄ ከአዘርባይጃን ጥይት በሙሉ የሚገዛው ይሄን ደግሞ ያገናኛቸው የኤርትራ ሰው ናቸው። ጥይት ሁሉ የሚገዛው በምንድነው? ይሄ በጥቁር ገበያ ነው። የመድፉ፣ የድሮኑ፣ የክላሽንኮቭ ጥይት በሙሉ የሚገዛው ከአዘርባይጃን ነው። ለምን አዘርባይጃን አትጠየቅም? ገንዘቡ ግን ከየት ነው የሚመጣው? ለዛ የሚከፈለው ገንዘብ ከየት ነው የሚመጣው? ቅድም የነገርኩ የፋይናንስ ኔትወርክ አለ። ባንኩ ያለው አቡዳቢ እና ዱባይ ነው። ከዛ ነው የሚከፈላቸው። እስከዚህ ድረስ የገባችበት ናት ኢትዮጵያ ውስጥ። ጦርነት በእንትን ላይ ሲደረግ፣ በትግራይ ሲደረግ ድሮን ከኢራን ከቻይና ገዝታ ያስደበደበችው ኤሚሬቶች ናቸው ለራሷን እንድትደላደል። ስለዚህ በኢትዮጵያ ውስጥ ቅድም የጠየቀኝ አንድ ጥያቄ አለ። አሁንም የኢትዮጵያ ሕዝብ ይሄንን ያምናል ወይ ያልከው ጉዳይ አለ ስለ ስብከታቸው። ጆሮን ዘግቷል ነው ያልኩት አይደል? ጆሮን ዘግቷል። ስለዚህ የሚይዘውና የሚደግፈው በገንዘብ ኃይል፣ በወታደር ኃይል። ይሄው ከጅቡቲ ሲወጣ 150 የወታደር መኪና፣ ይሄ ብረት ለበስ የሚባለው ፐርሰናል ካሪየር የሚባለው ኤፒሲ፣ ያ 150 አንድ ጊዜ ሲገባ ታያላችሁ። በአውሮፕላን ቅድም ያልኩ ደግሞ አለ፣ ይሄ ሎጂስቲክስ ኔትወርክ ያልኩት አለ አይደል? አውሮፕላን ከየትኛውም ይከራዩና ከአቡዳቢ ተነስቶ ሐረር ሜዳ፣ ከአቡዳቢ ተነስቶ ድሬዳዋ፣ ከአቡዳቢ ተነስቶ አሶሳም፣ አሁን ባህር ዳርም የሚያርፈው አውሮፕላን ከአቡዳቢ ነው የሚነሳው። የአቡዳቢ ባንዲራ የለበትም፣ የኢትዮጵያ ባንዲራ የለበትም። ነገር ግን የሎጂስቲክስ ኔትወርክ ስላላቸው ወደ ሊቢያም ወደ ሱዳንም የሚያደርሱበት የሎጂስቲክስ ኔትወርክ ስለሰሩ በዛ እየተጫነ ወደ ኢትዮጵያ እየመጣ ነው። ስለዚህ ኢትዮጵያ ውስጥ ይህንን ሰውዬ በስልጣን ላይ ደግፎ በገንዘብ፣ በሎጂስቲክስ፣ በፕላኒንግ፣ በፈለከው ነገር በሁሉ ኔትወርክ አግዞት ያለው የኤሚሬት መንግስት ነው። ኤሚሬት ግን አሁን እየተገፋች ነው። ኤሚሬት ከየመን በአንድ ቀን ነው ጠቅልላ ያወጣቸው። ከሶማሊያ ጠቅልለው እቃቸውን እየጫኑ ከኤርፖርቱ ጠቅልለው ሲወጡ ልክ እንደ ሰርቆ እንደሚወጣ ሰው ነው ኤሚሬቶች ከዛ ያወጡት። ሱዳን ላይ በናይል ወደ ኢትዮጵያ ይሄ አሶሳ አካባቢ ያለው ናይል ፕሮቪንስ የሚባለው ላይ የሄሚቲን ሰዎች ለማሰልጠንና ወርቅ ከዛ አይተኸው ሊሆን ይችላል 7 ትሪሊየን የሚያወጣ ወርቅ ተገኘ ወለጋ ውስጥ የሚባለው። ለዛ ምክንያት ብቻ ኤርፖርቱን ሁሉ አሻሽለው አሶሳ ኤርፖርቱን አስረዝመው ነበር። ነገር ግን መጥቷቸው እዛ። አሁን ኢትዮጵያ ውስጥ ምን ያደርጋል አልከው ነገር፣ ኢትዮጵያ ውስጥ ምን ልታደርግ ነው ኤሚሬቶች? አሁን አትለቀውም። ጉዳዩን ልትፈጽም የምትችልበት አንድ ጉዳይ የቀረላት የኢትዮጵያ መንግስት ነው። ኢትዮጵያ ነች። ስለዚህ ከረንሲው ጨምሯል ዘንድ እንዲያውም ነው የምትለኝ? በጣም ፕሪኬሪየስ ነው። ነገር ግን አሁን የቀራት በዛ አካባቢ ለመንቀሳቀስ እንድትችል የቀራት። ምክንያቱም አሁን አንድ ነገር ብዬ በዚህ አቆማለሁ። በዚህ ላይ ላልከው ጥያቄ መልስ ይሆናል ብዬ የምገምተው የስ የኢትዮጵያ ዋጋ ጨምሯል። ኤሚሬቶች ዋጋው ጨምሯል። ግፊያው ግን በስቷል በኤሚሬቶች ላይ። እሱን እመጣበታለሁ።
ሶማሊላንድን እውቅና ሰጠች እስራኤል። ያንን ያደረገችው ኤሚሬቶች ናት። ያስ እስራኤል ያደረገችው ብዙ ጊዜም ሳልወስድበት አልተሳካም። አሁን ከእስራኤል በቀጥሎ ብዙ አገሮች እውቅና ለሶማሊላንድ መስጠት ይችላሉ የሚባለው ጉዳይ አንደኛ ከዲፕሎማሲ አንጻር፣ ሁለተኛ አገር ውስጥ በሶማሊላንድ ውስጥ ካለው የልዩነት አንጻር ስራ ላይ አልዋለም። ከእስራኤል ቀጥሎ እውቅና የሰጠ ሀገር አንድም የለም። የቻይና የውጭ ጉዳይ ሚኒስትር ኢትዮጵያ ድረስ መጥቶ ነው ይሄንን እንዳታደርጉ ብሎ ማስጠንቀቂያ ሰጥቷቸው የሄደው። ስለዚህ እሱ አልተሳካም። ይሄ ስላልተሳካ አሁን ዩኤኢ ከማን ጋር ነው ተሰልፋ ያለችው? ከእስራኤል ጋር፣ ከአረቦቹ ጋር፣ ከተርኪ ጀምሮ ከግብፅ እና ኤርትራን ጨምሮ ሱዳንን ጨምሮ ሶማሊያን ጨምሮ ጅቡቲን ጨምሮ አንድ ወገን ላይ ነው ያሉት። ኤሚሬት አሁን ብቻዋን ነው የቀረችው። አንድ ኢትዮጵያ ቀርታታለች፣ ሁለት እስራኤል ቀርታታለች። ይሄ ነገር ይቆያል ወይ? እስራኤልን የአረብ ሀገር ሆነ የእስላም ሀገር ሆነ እስራኤል የምትሰራው ነገር እስከ መቼ ድረስ ነው ዩኤኢን ሊያስኬዳት የሚችለው? ስለዚህ የምታጠነክረው ከኢትዮጵያ ጋር ነው። ነገር ግን ኢትዮጵያ ላይም ትንሽ ግሪፑ እየቀነሰ መሄዱን ምልክቱን የምታየው የኢትዮጵያ ጠቅላይ ሚኒስትር ጅቡቲ ሄደው ነበረ። ባለፈው ሳምንት ነው መሰለኝ። ጅቡቲ የሄዱት ከጅቡቲ ጋር ለመታረቅ ነው። ይሄ እዚህ በርበራ ላይ አሰብ ስንለው የነበረው አሰብ ላይ አሰብም የኛ ነው ስንለው የነበረው ያ ሁሉ አሁን የለም፣ ልናደርገው አንችልም፣ ከእናንተው ጋራ ነው የምናጠነክረውና እንደ ኢህአዴግ ጊዜ እንኳን ሆኑልን ብሎ ነው የጠየቀው። አሁን የኢትዮጵያ ወደብ የሚባለው ነገር በበርበራም በአሰብም የሚባለው ነገር እድሉ ተመናምኗል። ስለዚህ እንታረቅ ብሎ ሲሄድ አማርኛ እንደሚናገሩት ታውቃለህ አይደለም? የጅቡቲ ፕሬዝዳንት በአማርኛ ቋንቋ ነው የተናገሩት። በአማርኛ ቋንቋ እኔ አረቦችን አውቃለሁ፣ ቋንቋቸውንም እናገራለሁ፣ ፈረንጆችንም አውቃለሁ፣ እኔ ፈረንሳይኛ ተናጋሪ ነኝ፣ በዚህ ቢዝነስ ደግሞ 40 ዓመት ቆይቻለሁ። ከኛ ጋራ ደርግም ይመካከር ነበረ፣ ኢህአዴግም ይመካከር ነበረ፣ በአንድ ላይ ነበር የምንንቀሳቀሰው፣ የጋራ ጉዳዮች ነበረን። አንተ ግን ለኛ የሚሆነውን ነገር ሁሉ ማትናገር ሰውዬ፣ አረቦችንም ሰብስበህ እዚህ ያመጣኸው ከኛ ጋር ሳትማከር፣ ከፈረንጆችም ጋር ተመካክረህ እዚህ ያመጣኸው አንተ አይደለህም ወይ? እንዴት ሆኖ ነው እና እኛ እንደ ካድነህ አድርገህ የምትናገረው ነው ያለው። ይሄ እንግዲህ ምልክት የሚሰጡት የኤሚሬቶች ግሪፕ በኢትዮጵያ ላይ እየላላ መጥቷል። ከላላ ደግሞ ኤሚሬቶች አንድ ጠባይ አላቸው። በሶሪያ ላይ ባንዴ መነቀል ግራጁዋል ሳይሆን ባንዴ ጥርግርግ ብሎ የመሄድ ነገር አለ። ኤግዛክትሊ። አሁን በሶሪያም በየመንም በሶማሊያም የታየው ካልሆነ ዛሬውን ነው ጠቅልለው ይሄዱልሃል። ይሄ በትክክል መታሰብ ያለበት ነው። እንዲህ ብዬ ላቆመው። ለቆ ለመሄድም ኢትዮጵያን ለቆ ለመሄድም የመጨረሻው ምሽግ ለቆ መሄድ ነው የሚሆነው ለዩኤኢ አሁን። ስለዚህ ነገ ተነገ ወዲያ ለቃ ትሄዳለች ማለት አይደለም። በየቦታው ግን እየተገፋች ያለችው በእስላም ሀገሮች እስራኤል ሶማሊላንድን እውቅና በሰጠች ማግስት የቱርኪ ፕሬዚደንት ኮንፈረንስ ኦፍ ኢስላሚክ ስቴትስ የሚባሉትን አንካራ ላይ ጠርተው እንዲያወግዙ ነው ያደረጉት። ይሄ ደግሞ ምክንያት አላቸው። አሁን እንዳላረዘመስ ምክንያት አላቸው እሳቸው። ነገር ግን ጠንካራ የእስላምና የአረብ አገር ነው የምትላቸው ሁሉ በአንድ ወገን፣ በሌላው ወገን ደግሞ ኢትዮጵያ ተያይዛ ያለችው ከአንድ ሚጢጢ ከአንገሯ በላይ ላይ የምትንጠራራ አገር ላይ ተደግፋ ነው እዚህ የደረሰችው። በኢትዮጵያ ውስጥ ለደረሰው ጥፋት በሙሉ ተጠያቂዋ ከኋላ ያለችው ኤሚሬት ናት። ምን ያህል እንደምትቆይ አላውቅም። የኤሚሬትን ቢሄቪየር ግን እናውቃለን። መታሰብ ያለበት ጉዳይ ነው ልልህ ነው። የዩኤኢ የፓወር አንደርስታንዲንግ ቅድም የጠቀስከው በጣም ኢምፖርታንት ነጥብ አይ ቲንክ እዚህ ላይ መነሳት ያለበት በአጠቃላይ ቀጠና ውስጥ የምናየው ሬክለስነስ አለ። እኔ ሳውዲም ላይ ትመለከተዋለህ፣ ኳታር ላይ፣ ዩኤኢም ላይ፣ ኢንፋክት ቱርክም ራሱ የተለየ ስር ያለውም አገር ሆኖ እዛ እንደ በአረብ ሀገርነትም ባይጠቀስ ግን የአይነት ሬክለስነስ ይስተዋልበታል። ፓወርን የማስተዳደር ችግር እመለከታለሁ። አሁን አሰርሽኑን ተስማማበት ከሆነ ሀሳብ ትሰጥበታለህ። ግን
ኢትዮጵያ ላይ ታዲያ አሁን ስለ ፖሲቢሊቲው ስናወራ ለቃ የመሄድ ወይስ የመቆየት የሚለውን ስናነሳ ሁለት ነገር ላይ ባጭሩ ሪፍሌክት እንድታደርግ ነው። አንድ ያለ ዩኤኢ ድጋፍ ሊቆም ይችላል ይሄ አገዛዝ ለቃ ከሄደች። ሁለተኛ የመልቀቅና የመቆየትን ፖሲቢሊቲ ስናመዛዘን ኢትዮጵያ ያ ለምጣኔ ሀብታዊ አንዳንድ ጥቅሞችና ለመንደርደሪያነት ካልጠቀመች በስተቀር ሶማሊያ እጇ ላይ ከሌለች፣ ኤርትራ ወይ ጅቡቲ ኦር ሌሎች ወደ ባህር መውጫ ያላቸው ሀገራት እጇ ከሌሉ ኢትዮጵያ ምን ያክል ታስፈልጋታለች ብሎ ማሰብ ይቻላል ነው። ሁለቱን እሱ በመጀመሪያው እንጀምር። ምን ያክል መሰንበት ይችላል ያለ ዩኤኢ ድጋፍ እስካሁን ድረስ ፕሮፕ አፕ ያደረገችው አገር እንደመሆኗ፣ ከዛ ያለ እነዚህ የባህር መውጫ ሀገራትስ ኢትዮጵያን ፈልጋ ልትቆይ የምትችልበት ፖሲቢሊቲ አለው? ሁለቱ ላይ በመሃል ተቋርጦ ነበረ። አዎ ተቋርጦ ነበር። በመሃል ተቋርጦብኝ ነበረ። እሺ ጥያቄው ልትገመው ሁለት ናቸው ጥያቄዎቼ። አንዱ ያለ ዩኤኢ ድጋፍ ምን ያክል መሰንበት ይችላል የአብይ አገዛዝ እንዳልከው ቅድም ንቅልቅል ብላ ከሄደች ምን ያክል መቆየት ይችላል ነው አንዱ። ሁለተኛ ደግሞ የቅድም ያልከው ምሽግ የመጨረሻ ምሽግ ላይ አንድ ሰው ለቆ አንድ ኃይል ለቆ ለመሄድም የሞት ለመዋጋትም የሚያስችል ፖሲቢሊቲ ያለበት ነው እንግዲህ እያልን ያለ ነው። ሶ ዩኤኢ ኢትዮጵያን ያለ ሶማሊያ ያለ ኤርትራ ያለ ጅቡቲ ያልና የመሳሰሉ የባህር መውጫ ያላቸው ሀገራት አስፈላጊ ሆና የሞት ሽረት ትግል ልታደርግ የምትችልባት አገር ልትሆን ትችላለች ወይ ነው ሁለቱ ጥያቄ። ያለ ዩኤኢ አስቸጋሪ ነው የሚሆነው። ማንም መንግስት ማንም ኃይል በተለይ ህዝብ አስተዳደር ውስጥ በጉልበት ብቻ ልታስተዳድር አትችልም። ይሄንን ከሴዘሮ ጀምሮ ከነማኪያቬሊ ጀምሮ ለ2000 ዓመት የምናውቀው ነገር ነው። በጉልበት ብቻ አንድ ህዝብ ማስተዳደር አትችልም። የተወሰነ ቅቡልነት ያስፈልጋል። ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ቅቡልነት የሚባለው ነገር አንዳችም አልቀረለትም፣ ተማጣ አልቋል። የብልጽግና ፓርቲ ሰዎች እንኳን ለኑሯቸው ካልሆነ በስተቀር አምነውበት የሚሰሩት የለም። ጨርሶታል። እሱ አንድም ቅቡልነት የለም። አሁን ህግ ጠብቅህ ይባል ነበር በኢትዮጵያ ውስጥ። ህግ ጠብቅህ ማለት አንተ ራስህ ፈቅደህ በገዛ ራስህ ኮንሰንት ለህግ የበላይነት ታማኝነትን ስትገልጽ ነው ህግ የሚጠብቅህ እንጂ ህግ አስከባሪው አለሁና የፈለኩትን ኃይል ተጠቅሜ ያስተዳድራለሁ የሚለው አይሰራም። ይሄ የታወቀ ነው በፖለቲካል ቲዮሪ። በጉልበት ብቻ የኢትዮጵያ ጠቅላይ ሚኒስትር የሚያምኑት አንድ ነገር አላቸው። አሁን ስላልከው ስለ ፓወር ስለ ስልጣን አጠቃቀም የሚያምኑት ነገር አላቸው። አንደኛ የሰው ልጅ በሙሉ ከጥቅም አያልፍም ነው። ጥቅም ከሰጠኸው ታማኝ ሆኖ ያገለግልሃል ይላሉ። ከዛ ያለፈውን ደግሞ በኃይል ደቆሰህ ትገዛለህ ነው። አሁን ኢትዮጵያ ውስጥ ስናየው የነበረው ይሄን ነው። ጠቅላላ የመንግስት ገንዘብ በሙሉ የግል ገንዘብ ሆኖ እየተረጨ ነው። አሁን ይሄ ራሱ አዲስ ፕሮግራም ልትሰራበት የምትችል ነገር ነው፣ የሙስናው ብዛት። ይሄ እየተደረገ ነው። ለዛ ደግሞ የገንዘቡ ምንጭ በአብዛኛው የገንዘቡ ምንጭ ይሄ በበጀት የማይታየውና ዝም ብሎ የሚጎርፈው ገንዘብ የህዝብን ኑሮ እንኳን ኢንፍሌሽኑን ሰማይ ያወጣው ከዩኤኢ ነው የሚመጣው። አንድ እሱ ነው። ሁለተኛ በጉልበት እቀጠቅጣለሁ ለምትለው ደግሞ ጥይት እንኳን ለመግዛት አሁን ሆሚቾ ላይ ፋብሪካ ሰርተናል ራሳችንን የምናመርተው ይላል የመከላከያው ኤታማዦር ሹም። መገጣጠም መስራት ነው እንዴ? ኢትዮጵያ ቀለህ ታመርታለች? ኢትዮጵያ ምንድነው ባሩድ ታመርታለች? ከየት ያመጣቸው? ከሁሉም ከውጭ ሀገር ነው የሚመጣው። ለዛ ሁሉ ገንዘብ ያስፈልጋል ማለት ነው። ዝም ብሎ ነው የሚያወሩት እንጂ የኢትዮጵያ መንግስት ከገበያ ላይ ከኬማርት ወይም ከዎልማርት ሄዶ ድሮን ገዝቶ እሱን ትንሽ አሻሽሎ ድሮን እየሰራን ነው ይልሃል። የኢትዮጵያ መንግስት እኮ የኢትዮጵያን ህዝብ እንዴት ልጅ እንዳደረገው ይገርምሃል። ስለዚህ ይቆያል ወይ ያለ ዩኤኢ ካልክ የገንዘቡም የሱ የብልጽግናው ጠቅላይ ሚኒስትር የብልጽግናው ፕሬዚደንት የስልጣን
መሰረት ነው ብሎ የሚያስበው ገንዘብና ኃይል ከሆነ የዚህ ሁሉ መሰረት የሆነችው ኤሚሬቶች እሷ ካፈገፈገች በምንድን ነው የሚቆየው? ምን ላይ ነው የሚወድቀው? የትኛው ሌጂቲመሲ ላይ ነው የሚወድቀው? ስለዚህ ከፍተኛ አጠያያቂ ጉዳይ ነው እሱ። ያለ ኤሚሬት መቆየት የመቻለው ነገር ለኢትዮጵያ መንግስት አጠያያቂ ነው። አዲስ አበባ ውስጥ እየተንገዳገደ ለመኖር ይችል ይሆናል እስከተወሰነ ደረጃ ድረስ፣ ዘላቂ ግን አይሆንም። አንዱ የጠየቀኝ ጥያቄ ይሄ ነው። ሁለተኛው ያለ ባህር መውጫዎቹ ኢትዮጵያ ትረባታለች ወይ ይሄን and therefore የሞት ሽረት ትግል ልታረግ ትችላለች ወይ ለማቆየት ማለት ነው አካባቢ ለማቆየት? ልክ ነው፣ ትክክል ነው። አሁን ዩኤኢ ያለችበት የአረብ ሀገሮችም ያሉት ቅድም የፔትሮ ዶላር በለጸጉ የምላቸው ሀገሮች የዲካርቦናይዜሽን የሚል ፕሮግራም አላቸው። ሳዑዲንና ኤሚሬቶችንም አንዱ የሚያጣላው የሚያጋጨው በዚህ በአዲሱ ዲቨርሲፋይድ ነን ካርቦን ከእንትን የሚመጣ ከነዳጅ ዘይት ሳይሆን ዲቨርሲፋይድ የሆነ ኢኮኖሚ ያስፈልገናል ብሎ ኤምቢኤስም ሀብቱ ተዋጽኦ እንዲኖረው ከሌላ ምንጭ ገቢ ማግኘት እንትን ሰስቴይነብል የማድረግ ሙከራ። ትክክል። ያ ከተለያየ ምንጭ አንድ ምንጭ ላይ ይሄ እኛ ጋር ድሮ ሞኖክሮፕ እንል ነበር። ኢትዮጵያ አንድ ቡና ብቻ የላከች ይቻላል ወይ የሚለው። ይሄኛውም ደግሞ በአንድ እንትን ላይ በአንድ ሸቀጥ ላይ ብቻ የተመሰረተ ኢኮኖሚ እስከ መቼ ድረስ ነው? ለዛውም የሚያልቅ ነው። ይሄ ፎሲል ፊውል የሚያልቅ ነው። ሁለተኛ ደግሞ ገበያውም እያነሰ ነው። ምክንያቱም ለአካባቢ ስለማይጠቅም የሌላ የኃይል ምንጭ ነን ካርበን የሆኑ እየተፈለጉ ነው። ስለዚህ እነሱም ይሄ ገብቷቸው ሳዑዲ ቪዥን 2030 ምናምን የሚል ነገር አላቸው ለዲቨርሲፊኬሽን ነው። ዩኤኢም እንደዚህ ናት። ዩኤኢም ከውጭ ሀገር ክለቦችን ትገዛለች። የኤርላይንሱን፣ የሎጂስቲክሱን፣ የባንኪንጉን፣ የቱሪዝምን እያሰፋች ነው ያለች። እዚህ ላይ ሁለቱ የጥቅም ግጭት ላይ ነው ያሉት። ከነዚህ ውስጥ ኤሚሬቶች ስትሰራ የነበረው ይሄ ዲፒ ወርልድ የሚለው በሁሉም ቦታ የወደብ አገልግሎት የመስጠት ነው። አሁን አንተ እንዳልከው የኢትዮጵያ መንግስትም ወደብ ያስፈልገኛል የሚለው ያው ከኋላ ያለችው ግፊት ነው። እዚህም እዛም ከኢትዮጵያ ጋር ካልሆነ ያላት ፕሮግራም ሁሉ ከፍተኛ አደጋ ላይ ሊወድቅ ስለሚችል እንደዚህ በቀላሉ አትለቅም። ኢትዮጵያ እንደቀላሉ አትለቅም። 10 ቢሊዮን ብርም አለባት። ሌላ ደግሞ ከኢትዮጵያ የምትፈልገው ትልቁ ወርቅ፣ አሁን እዚህ ላይ ብዙ ጊዜ አላጠፋም፣ ወርቅ የማግኘትና የእርሻም የመፈለግ የእርሻ ውጤቶችን የመፈለግ በስንዴ አንደኛ ወጣን የሚለው ያ ሁሉ የዩኤኢዎች ሐሳብ ነው። ስለዚህ በቀላሉ አትለቅም። ነገር ግን የምትገዳደራቸው አገሮች ትንንሾች አይደሉም። ተርኪ የእስላም መሪ ነኝ ነው የሚለው፣ አረብ አይደለም። ትክክል ነው። ነገር ግን የእስላሞች መሪ ነኝ፣ የእስላም አገሮች መሪ ነኝ ነው የሚለው። ለዚህ ነው በቀደም የሰበሰባቸው ይሄ ኮንፈረንስ ኦፍ ኢስላሚክ ስቴትስ የሚባለውን የሰበሰባቸው በአንካራ ላይ። የዛ መሪ ነው። ትልቅ አገር ነው። በአካባቢው ላይ ብዙ ኢንቨስትመንት ያደረገ ነው። ሶማሊያን አይለቅም በሁለት ምክንያቶች በአጭሩ። አንድ፣ ሶማሊያ ነዳጅ ዘይት በብዛት አግኝታለች፣ እሱን መጠቀም ይፈልጋል። ሁለት፣ ተርኪ በዓለም አቀፍ ደረጃ ላይ እነዚህ ዘመናዊ መሳሪያ የሚባሉትን በጣም እያመረተች ነው። ድሮንም ታመርታለች። ባይራክተር 1 2 3 የሚል እያመረተች ነው። ሁለተኛ የረጅም ርቀት ሚሳይሎችንም ቴስት ለማድረግ ትፈልጋለች። በአካባቢው አትችልም። ሶማሊያ ከገባችና ጦር ከመሰረተች ግን በህንድ ውቅያኖስ ላይ የረጅም ርቀት ሚሳይሎን ሙከራ ለማድረግ ትችላለች። ስለዚህ አትለቅም፣ ሶማሊያን አትለቅም። ጥቅሟ የሚያያዘው ሙሉ ጥቅሟ የሚያያዘው ከሶማሊያ ጋር ነው። ለዚህ ነው የኢትዮጵያ ጠቅላይ ሚኒስትር አንካራ ድረስ ጠርታ የሶማሌላንድ ጉዳይ የበርበራ ጉዳይ የምትለውን ተው ብላ ያስተወችው። ከግብፅ ጋር ያለውን ይሄው ሰሞኑን ታያለህ። ከሰሞኑን እየደረገ ያለውን ታያለህ። የሳውዲ አረቢያ ጉዳይ እየታየ ነው። ስለዚህ የምትገዳደራቸው አገሮች እቺ ትንሽ አገር የምትገዳደራቸው አገሮች የአካባቢው ሀያላን ስለሆኑ መቆየት ትችላለች የሚለው ነገር ደግሞ አጠያያቂ ነው። ስለዚህ በዚህ መካከል ነው ያለነው። አሁን እየተገለጠ ይመጣል።
ስለዚህ ጥያቄ ምንድነው ያለው ኢትዮጵያ መቆየት ትችላለች ወይ የስልጣኑ መሰረት ናትና ትልቅ ጥያቄ የሚያነሳ ነው ዩኤስ ልትቆይ ትችላለች የምትገዳደራቸው ሀገሮች እጅግ ሀያላን ስለሆኑ በአካባቢው እሱ መጠያቂ ነው ስለዚህ በየጊዜው ያየን የምንሄደውና የምንነጋገርበት ነው የሚሆነው እሺ አንድ ሁለት ነገሮች አንድ ላይ አስተሳስሬ ግን በየተራ ላንሳቸው መለስ ዜናዊን እያሰብኩ ነው እነዚህን ጥያቄዎች የማነሳውና አንደኛው ያው በትላንትና ሁለት ትራምፕ ስለ ህዳሴው ግድብና ኢትዮጵያ የተናገረውን ተከትሎ ስለ ኢትዮጵያ ያላቸው ብዙ እውነት ያልሆኑ ነገሮች እያሉ ይሆናል ብሎ ያላቸው ነገሮች በጣም በጣም አደገኛ ሆነው እያሉ ከኢትዮጵያ ብሔራዊ ጥቅም አንፃር የትራምፕ ባህሪ ደግሞ እየታወቀ የአብይ ያው የብልጽግና መንጋ ምን እያለ ሲጽፍ ነው የዋለው አብይ ጠንካራ መሪ ተባለልን እያለ ሲጨፍር ነው የተመለከትነው አሁን እሱ ሳይሆን ትልቁ ጉዳያችን ለአውደን ያነሳውት ይሄንን ሪሊ ገብቷቸዋል የመጣው ጣጣ ትራምፕ እንደዛ መናገሩ በኢትዮጵያ ላይ ሊፈጥር የሚችለው ጫና ሊጠራ የሚችለው መዘዝ ገብቶታል የሚል ጥያቄ የሚጠየቅ መንጋ ስላልሆነ ማለት ነው ማሰብ ስራው ስላይደለ ግን ምን ለምንድን ነው ይሄን ነገር ማንሳት የፈለኩት ኢትዮጵያ ከራሷ ጥቅም ጋር እንዲስማማ አድርጋ ያበጃጀችው የናይል ፖለቲካ አብይ ምን አድርጎታል ትላለህ ነው ማለት አሁን የኢትዮጵያ መጠቂያ የኢትዮጵያ መመቻ የሆነው የናይል ፖለቲክስ ከዛ በፊት ኢትዮጵያ ግብጽ ለረጅም ጊዜ የሰራችውን ትርክት አፍርሳ እንኳን የላይኛ ሀገር የላይኛዎቹን ሀገራት ቀርቶ ከግርጌ ሀገራት እንኳን ሱዳንን ከግብጽ ነጥላ ከጎኗ ማሰለፍ የቻለችበት ስኬት ነበረ አሁን ምናየው እንግዲህ የምትመለከተው ነው ሶሱን እንደው ምን ያክል ነው ዳሜጁ የምትስማማ ከሆነ በዛ ኦፍ ኮርስ ምን ያክል ነው ዳሜጁ ትላለህ ያንን የናይል ፖለቲካ ኢትዮጵያ አሁን መለስን እያሰብኩ ነው ብያለው የህዳሴው ግድብ የተጀመረበትንም ሁኔታ ስሌት ምን ሁሉ እዚህ ውስጥ የሚገባ ሆኖ ማለት ነው ሶ በናይል ፖለቲካ ላይ አብይ ምን ያክል ነው ጉዳት ያደረሱ ከኢትዮጵያ ጥቅም አንፃር የሚለው አንድ ነው እንዲሁ ለማስተሳሰር ያክል ላንሳውና ግን ነጣጥዬ ያነሳብሃለሁ አስታውስሃለሁ ሁለተኛ ስለመለስ የ2008 የኢኮኖሚ ቀውስና ኢትዮጵያን በተመለከተ የተናገረው አስተያየት ነው እሱን አስከትላለሁ መጀመሪያ በዚህ እንጀምር ምን ያክል ነው በኢትዮጵያ እና የናይል ፖለቲካ ከኢትዮጵያ ብሔራዊ ጥቅም አንፃር ዲፋይን ተደርጎ የሄደውን ርቀት አብይ የጎዳው የሚለውን እስቲ እንመልከት መልካም መጀመሪያ ትራምፕ ጠንካራ አለው ያለውን እንለፈው ያልከው እኔ ትራምፕ ምስክርነት አይጠቅመኝም እኔ የኢትዮጵያ ጠቅላይ ሚኒስትር በሆነ ምክንያቱም ትራምፕ የፈለጉትን ነው የሚናገሩት አሁን ትናንትና እዛ ዳቮስ ላይ የተናገሩት ምንም አንዱም ነገር ወይታ አይደለም ግን ይናገራሉ ችግር የላቸውም እሳቸው ለጊዜው የሚመቸውን ነገር ይናገራሉ ሁለተኛ ጠንካራ ማለት እንደ ጆኤል መግደው ዊክ ስቴትስ ኤንድ ስትሮንግ ስቴትስ በሚለው መጽሐፉ ላይ ቅድም ያልኩት ነገር ነው ሰው ስላለ አይደለም ጠንካራ የምትሆነው ጠንካራ ብትሆን ሀገርህን ዳር ድንበርህን ታስከብራለህ ጠንካራ ብትሆን በህዝብ ዘንድ ተቀባይነት ይኖርሃል ጠንካራ ብትሆን አገርህ ሁሉ ካንተ ጋር ይሆናል ስለዚህ ጥንካሬ ከዛ ነው እንጂ የሚመጣው ከውጪ አንድ የራሱንም የማያውቅ ሰው ስላንተ ስለተናገረ ጠንካራ ነው ማለት አይደለም ብቻ ይሆንላቸው አረዛውም ላይ ማለት ያላቸው ነገሮች በጣም ዘግናኝ ሆነው ይያለ ስለ ኢትዮጵያ ይሄንን ግድብ መስራት አልነበረባትም የግብጽ ጥቅም እናስጠብቃለን ግብጽ ከዛ ውጪ ህይወት የላትም የግብጽ ድርሻ መነካት የለበትም ምናምን በቃ የግብጽን ቶኪንግ ፖይንትስ ከግብጽ በላይ አንስቶ የተናገረበት ንግግር ሆኖ ሳለ ይሄ ሁሉ በኢትዮጵያ የመጣው ጣጣ በኢትዮጵያ ጥቅም ላይ የደረሰው ጥቃት ሳያሳስባቸው መሪያችን ጠንካራ ተባለልን የሚሉ ሰዎች ናቸው ማለት ፈልጌ ነው ትክክል ነገሩ እኮ አላውቀውም ነው ያለው እኮ አላውቀውም ግን ጠንካራ ይመስለኛል ነው አላውቀውም ይመስለኛል እንግሊዝኛ ሳይናገር አይቀርም አላውቀውም ለምን አስቀሩት እነሱ ካጠበቡ ጨርሶ አላውቀውም የሚለውን ነገር እና እሱን እንዳልከው እንለፈው ግን ምን ያህል ጉዳት አድርሷል ያልከው ከመለስ ዜናዊ ጋርም ስላያያዝከው ጉዳዩ ኢትዮጵያ በአባይ ላይ ግድብ እንዳትሰራ ሲከለክሏት የኖሩት ሁለት ጉዳዮች ናቸው አንዱ የገንዘብ ሁለተኛ የላይኛው ተፋሰስ ሀገሮች ግብጽ በተለይ ግብጽ ያላት የዲፕሎማሲ ኃይል ነው የነበረው
አቶ መለስ እንግዲህ በዚህ ጉዳይ ላይ የገንዘቡን ነገር እኛው ራሳችን እናደርጋለን የሚል ህዝብን አስተባብሮ ነው ይሄን የጀመረው። የዲፕሎማሲውን ጉዳይ ግን ከግብፅ ነጠቀ። የዲፕሎማሲውን ጉዳይ ከግብፅ ነጠቀና ይሄ የተፋሰሱ ሀገራት የሚባሉት የውሃውን ጉዳይ 1 ሊትርም እንኳን የምትጨምርበት ሀገር ብትኖር በናይል ተፋሰስ ላይ 1 ሊትር የምትጨምር ሀገር ብትኖር አንድ ላይ ሆነን ተማክረን ነው እንጂ የምንፈጽመው። ከዚህ በፊት የነበሩት እንግሊዝ ለግብፅ ብላ ያደረገችው፣ እንግሊዝ ከሱዳን ጋር ያደረገችው፣ ኢትዮጵያን አግልላ ያደረገችው አይመለከተንም ብሎ ይህንን ጉዳይ ደግሞ አቶ መለስ እዛው ካይሮ ሄዶ ነው ካይሮ ላይ ነው የተፈረመውና ግብፅ እንድትቀበለው የተደረገው። ግብፅ የነበራትን ተቀባይነት በሀያላን ሀገሮች ዘንድ በመልቲላተራል ኢንስቲትዩሽንስ ዘንድ የነበራትን የዲፕሎማሲ ጥቅም እንዲቀር ያደረገው እንዲጠፋ ያደረገው እዛው ግብፅ ድረስ ሄዶ ነው። በዛ ነበር የሚሰራ የነበረው። ላይኛው የታችኛው የተፋሰሱ አገሮች የሚል ማህበር ተቋቁሞ የውሃ ክፍፍል ይሁን የውሃ የሚደረገው ስምምነቱ የሚደረገው ሁሉም አንድ ላይ ነው በማለት ለውጦት ነበር። ግብፅ ተቀብላ ነበር። የግብፅ ጠቅላይ ሚኒስትር አብሮ ያለው ተቀብለናል ለተመለስ የሚለውን ነው ያለው። ይሄንን ያጠፋው አዲሱ ጠቅላይ ሚኒስትር በማያገባው ወይም ከገዛ ራሱ ስልጣን 1 እርምጃ እንኳን ተራምዶ ማየት የማይችለው ወደ ግብፅ ሄዶ አቶ መለስ ግብፅ ላይ የለወጠውን ዲፕሎማሲ ግብፅ ሄዶ ወላሂ ላላክ ያሉ ደረን ብሎ ጥቅምሽን አነካም ብሎ ለወጠ። ከዛ ሶቺ ላይ ሄደው ጉዳዩ በዚህ አሁን በተደረገው ማህበር ውስጥ የተፋሰሱ ሀገሮች አንድነት ውስጥ ሳይሆን በአሜሪካን ትሬጀሪ እንዲያደርግ አደረገው። ስለዚህ ጉዳቱ ምን ያህል ነው ያልከው ነገር ጉዳቱ የጀመረው ትናንት አይደለም። ጉዳቱ ትራምፕ ትናንት ስለተናገረው አይደለም። ጉዳቱ ፈቃደኛ የሆነ የኢትዮጵያን ጉዳይ ከገዛ ራሱ ስልጣን ጋር ብቻ በማያያዝ የነገውን ትውልድ ባለማየት የሚንቀሳቀስ መሪ የኢትዮጵያ መንበር ላይ ስለወጣ ከዛን ጊዜ ጀምሮ ነው እየተበላሸ የመጣው። ስለዚህ ጉዳቱ ምን ያህል ነው ያልከው አሁን የገርድ ግድቡ ተሰርቷል አይደለም? ግድቡ ስለተሰራ ይሄኛው ግድብ ማፍረስ አይቻልም። ግብፅ ግን እያደረገችው ያለችው ጉዳይ ተሰሚነትም እያገኘች ያለችው ጉዳይ በአሜሪካ ዘንድ ተሰሚነት እያገኘችው በአባይ ላይ ሌላ ግድብ እንዳይሰራ ነው። ወደ አባይ ተፋሰስ የሚገቡ አሉ ብዙ ወንዞች፣ በእነሱ ላይ ሌላ ግድብ እንዳይሰራ ነው። ስለ አባይ ግድብ አይደለም፣ እሱ ተሰርቷል፣ አለቀ፣ በቃ ይሄ የህዳሴ ግድቡ አልቋል። ሌላ ግን መስራት ትችላለች እኮ ኢትዮጵያ፣ ሌላ እኮ መጠቀም ትችላለች። በትንንሾቹ ላይ አሁን ከወለጋ ከሸዋ የሚመጡ ስንትና ስንት የዳቡስ የአንገር የዴዴሳ የሚባሉ ሁሉ ላይ እኮ ማይክሮ ዳምስ ሊኖሩ ይችላሉ። አካባቢው ላይ ያለውን ለአካባቢው ኤሌክትሪሲቲ ለማመንጨት እነሱ እንዳይሰሩ ነው። የግብፅ አካሄድ በዛ ላይ ነው እንጂ በዚህኛው ላይ አይደለም። ይሄ እንግዲህ የአሜሪካ መንግስት ጉዳዩ ወደሱ በመጀመሪያ ትራምፕ አድሚኒስትሬሽን ጊዜ በግድ የመጣው በኢትዮጵያውያንና በኢትዮጵያ አገር ወዳድ በሆኑ ባለስልጣኖች ምክንያት የከሸፈው ያ ጉዳይ አሁንም ኢትዮጵያ ሌላ እንቅስቃሴ ልታደርግ እንደማትችል አድርጓታል። ስለዚህ ለኢትዮጵያ የወደፊት የልማት እድል ፈንታ እንኳን ከፍተኛ ጉዳት ያደረሰ ነው። ይሄ ደግሞ የተደረገው በስህተት አይደለም። ይሄ ደግሞ የተደረገው ለዲፕሎማሲ ጉዳይ ተደርጎ አይደለም። ከስልጣኑ ውጪ ሌላ ነገር ማየት የማይታየው ሰው በኢትዮጵያ መንበረ ስልጣን ላይ ስለወጣ ነው። እንደዚህ ነው ጉዳቱ። ለአሁን አይደለም ለሚቀጥለውም ትውልድ ነው ብለህ ነው። ብዙ ጊዜ ይህን የህዳሴ ግድብን በተመለከተ ግድቡ ተሽጧል ሲባል ቅድም እንዳልከው ሰው ሊትራሊ እየወሰደ የታለ የተሸጠው ይኸው ምናምን ይላል። እነዚህ ማለት ናቸው የኢትዮጵያ አብይ። እኔ እንደውም የህዳሴውን ግድብ በተመለከተ ስናገር ይሄ ፕሮጀክት አብይን ተዋግቶ ነው ለፍጻሜ የደረሰው።
ቆስሎን የደረሰው ያ ግን መጨረሻ ላይ ሰርቫይቭ አድርጓል። አብይን ሰርቫይቭ ያደረገ ፕሮጀክት ነው። በአብይ ምክንያት ሳይሆን ዲስፓይት የአብይ አሰናካይ ፍላጎት ወደ ከግብ የደረሰ ፕሮጀክት ነው የሚለውን ሐሳብ አነሳ የነበረበት ምክንያት ፕሪሳይዝሊ ይሄ ነው። ሁሉንም ነገር አድርጓል አብይ ግድቡን ሳቦታጅ ለማድረግ። ቅድም የጠቀስካቸው በጣም አስፈላጊ ነገሮች ናቸው። አሜሪካን ወደ አደራዳሪነት መጋበዝ፣ የዓለም ባንክን ወደ አደራዳሪነት መጋበዝ ግብፅን ምን ያክል እንደጠበቀና ከዛ በፊት የነበሩ የኢትዮጵያ መሪዎችና ፖሊሲ አውጪዎች ይህንን ለምን አቮይድ እንዳደረጉ እንኳን ከግምት ሳይከት እነዚህን ሁሉ ጉዳቶች አድርሷል ማለትም ጭምር ነው። አሁን የኢትዮጵያን ወደፊት እየሸጠ ነው አብይ። ከዚህ በኋላ ኢትዮጵያ በራሷ ተፈጥሮ ሀብት ላይ ምንድነው የመጠቀም መብት እንዳይኖራት የሚያደርግ ነገር ነው ያደረገው ነው እየተባለ የነበረው። እንደ አሁን እሱ እየተገለጠ ነው። ፕሮጀክቱ ገና ስልጣን ላይ እንደወጣ እኮ ለፖለቲካ ፍጆታ ሲባል የተሰራ ነው ያለ ሰው ነው። ሰው እንዳልከው በስህተት አይደለም። ይሄ ዲሊብሬትሊ አብይ ስልጣኑ ለማቆየት ሲባል ሊያቀርባቸው ካዘጋጃቸው የእጅ መንሻዎች መካከል ነው የነበረው የህዳሴው ግድብ እና እንደሱ ታሳቢ መደረግ ነው ያለበት። ከመለስ ጋር በተገናኘ ሌላ አነሳልሃለሁ ያልኩት ጥያቄ ምንድን ነው? በ2008ቱ የኢኮኖሚ ቀውስና ኢትዮጵያ ላይ ሊኖረው ስለሚችል ተጽዕኖ ተጠይቆ ነበር። መለስና ፓርላማ ላይ ሲናገር ምን ብሏል? እኛ ትንሽ ጀልባችንን ወደ ውቅያኖሱ አላስገባናትም፣ ወንዝ ዳር ገትረናት ነው ያለ ነው። ስለሆነም ትልልቆቹ መርከቦች ሲናወጡ የእኛ እዚህ መንደር ላይ የተወተፈች ጀልባ ያን ያክል ጉዳት አልደረሰባትም ብሎ ነበረ። አሁን ያቺ ጀልባ በአብይ አህመድ እጅ ገብታ እንደምታውቀው ይበልጥ ጨርጭሳለች፣ ውሃ ታስገባለች፣ ብዙ ነገሯ ወላልቋል። እና አብይ ግን ያም ሆኖ የአይኤምኤፍን ፖሊሲ ፕሪስክሪፕሽንስ ተቀብሎ በዓለም ለሚሆነው ሁሉ የበለጠ በእጅጉ ተጋላጭ አድርጓታል ማለት ይቻል ይመስለኛል። ስለዚህ አሁን ከኢኮኖሚ በላይ በዚህ ቅድም መለስ የኢኮኖሚም ሆነ የፖለቲካ ስርዓቱን በተመለከተ ለተናገረው ለውጥ የበለጠ ሌላ መቅሰፍት መጥቷል። ትራምፕ የተባለ ወይ እሱ የሚወክለው የፖለቲካ እንቅስቃሴ ማለት ነው። ሶ አሁን ወደ ዓለም ስርዓቱ ጉዳይ እየተሻገርን ስለሆነ ነው ቅድም እንዳልኩት ወደዚህ አጠቃላይ የዓለም ስርዓቱ ለውጥ እናነሳለን ስላልኩ ማለት ነው። አሁን ትራምፕ የተባለውና የሚወክለው መቅሰፍት ኢትዮጵያንና የመሳሰሉ አገራትን ምን ያደርጋቸዋል? አብሮም የካናዳው ጠቅላይ ሚኒስትር ያነሳውን ነገር እያሰብን እንድንነጋገር ብዬ ነው። ማለት በጣም ኢንትረስቲንግ ነገር አንስቷል የካናዳው ጠቅላይ ሚኒስትር። ምን ይላል? እንደው ጀስት ለመጥቀስ ያክል በዳቮስ ተገኝቶ ካረገው ንግግር እስካሁን ድረስ ከፊል ውሸቱን ሸሽገን በራችን ላይ ምልክት ሰቅለን እናስመስልለት የነበረ ስርዓት ፈርሷል። what's happening is not a transition but a rupture ብሏልና ስብራት ላይ እንጂ ሽግግር ላይ አይደለንም ሲል ምንድነው እዚህ ውስጥ የምትሰጋው ልልህ ነው የፈለኩት። ይሄ አሁን የካናዳው ጠቅላይ ሚኒስትር ፈርሷል ያለው የዓለም ስርዓት ለውጥ እንደ ኢትዮጵያ ላሉ አገራት ምን ማለት ነው? ምንድነው የሚያሰጋ? መልካም ነገር ታይም ከሆነ እንደዛው ማለት ይሄኛው ጋር ሳንገባ ቅድም በተናገርና ሁለት ሐሳብ ልስጥ ፕሊዝ። ስለ መለስ ያነሳው አቶ መለስ አምባገነን ነበረ፣ አጠያያቂ አይደለም። ነገር ግን እብድ አልነበረ። አቶ መለስ አምባገነን ነበረ፣ መፍትሄ ረግጧል፣ አጠያያቂ አይደለም። ለዚህም ነው የሱ ፓርቲ ከስልጣን እንዲወርድ የተደረገው። ነገር ግን አላዋቂ አልነበረም፣ ያውቃል። ሶስተኛ አቶ መለስ የገንዘብና የዝና ፍላጎት አልነበረው። ያንን አያሳይም ነበር። ስልጣንን ይወዳል። ያንን ስልጣን ግን አገርን ለመለወጥ ሊጠቀምበት ነው ሲፈልግ የነበረው። ያ ነው አቶ መለስ። ለዚህም ነው የህዳሴ ግድብ የሱ ሐውልት የግድ ሐውልት የሆነው። ቅድም አንተ እንዳልከው ኢንስፓይት ኦፍ አብይ ነው የተሰራው አይደል ያልከው። የተመረቀ ቀን አቶ መለስ እንዳይታይ ያልተደረገ ነገር የለም። ነገር ግን ትልቅ ሰው ሆኖ የወጣው የዛን ቀን አቶ መለስ ነው የታየው። በዛን ቀን እምቢ ያለ የጣሊያኑ የሰራው ኩባንያ እንኳን አውጥቶ ተናገረ። ስለዚህ ልትደብቀው አትችልም እና እውነት ይሄ ነው። ሁለተኛ ነገር
እዛ ላይ መጨመር የፈለኩት የዲፕሎማሲ ጉዳይ ላይ ኢትዮጵያ ትልልቅ ሰዎች ያገለገሏት ብዙ ትልልቅ ሰዎች አሏት። ደርግ ስልጣን ላይ ሲመጣ ሌናርድ ቶምሰን ምንድነው ያለው? ኢትዮጵያ a country that cuts off its head ነው ያለው። በዝባዦች ናቸው፣ አቆርቋዦች ናቸው ብትላቸው ለኢትዮጵያ በጦርነት የተዋደጉትን ኢትዮጵያን ያገለገሉትን እንደነ ጸሐፌ ትእዛዝ አክሊሉ ሀብተወልድን መረሸን አግባብ አልነበረም። መንግስቱ ነዋይም እንደነ ራስ ካሳ አይነቶችን ለኢትዮጵያ የተዋጉትን ሰዎችን ነው የረሸነው። ሁለተኛው መንግስቱም እንደዛ ረሸነ። አሁን በህዳሴ ጉዳይ ላይ ቅድም ያለውን የተፋሰስ ሀገሮች በለው የጎረቤት ሀገሮች በለው በዛን ጊዜ የኢትዮጵያ ፎሬን ፖሊሲ ነበረ፣ ዋይት ፔፐር ነበረው፣ የ2002 ዋይት ፔፐር። ያንን የሰራው አቶ ስዩም ነበር። የተፋሰሱን ሀገሮች ጉዳይ የሰራው ከአካባቢው ሀገሮች ጋር ሰላም እንዲወርድ ከኤርትራ በስተቀር የሰራው ተመለስ ነበር። እሱንም ረሸነች ኢትዮጵያ። ያገለገሏትን የምትረሽን የሚመጡት መሪዎች የሚረሽኑ ናት ነው። ስለዚህ ከችግሯ ላለመላቀቅም ኃጢአቷ ይበዛል ለማለት ነው። እነዚህን ሁለት ነጥቦች ነው ለመናገር የፈለኩት። ለሀገሪቷ የሰሯትን የማታቆይ እስከ ዛሬም ድረስ ኦፍኮርስ በዚህ አይነት አብይ ዘመን እንደዚህ ተደርጎ አይታወቅም። ነገር ግን ያገለገሏት በየጊዜው የምትጨርስ ሀገር ነው የነበረችው። በዓለም ዘንድ ተወዳጅ የነበረች የምትከበር ነገር አላውቀውም መሪውን እስከሚባል ድረስ ነው ሄደው። በዚህ ልሻገር አላውቀውም ባለው ወደ አንተ ወደ ጠየቀው ልሻገር። የካናዳው ጠቅላይ ሚኒስትር ልክ ነው ይሄ ራፕቸር ነው አለ። ራፕቸር ሲል እሱ እንግዲህ በሰፊው ተናግረት ሊሆን ይችላል። ነገር ግን እኔ አሁን ያለሁት ከካናዳ አንድ ሰዓት ነው የሚርቀው። ወደ ካናዳ ስሻገር ሌላ ሀገር የተሻገርኩ አይመስለኝም። ካናዳ ስደርስ ሌላ ሀገር ሄድኩ አይመስልም። ካናዳ እና አሜሪካ ጥቂት ነገሮች ናቸው እንጂ የሚለያዩት አገሩ ሁሉ አንድ አይነት ነው። አንድ አይነት ቋንቋ ነው። ወደዛ ወደ ሞንትሪያል ወደ ኦታዋ ከሄድክ ምናልባት ትንሽ ለውጥ ታያለህ እንጂ አገሩ ሁሉ አንድ ነው። ከዚህ ከሺካጎ ኖርት ኦፍ ሺካጎ ጀምረህ እስከ ቫንኩቨር ድረስ እኮ አንድ ቀጥታ መስመር ነው ሀገሪቱን የሚለየው። እሱን ነው ራፕቸር ነው የሚለው። እንደዚህ አይነት ጂኦግራፊ አያያዘን የሚባለውን ነገር አሁን ልንቀበለው አንችልም። ሶቨርኒቲ በማለት ራሳችንን እያተለል ሰቦርዲኔት መሆን አንችልም። ከእንግዲህ ራሳችንን በመዋሸት እስከዛሬ ድረስ በመዋሸት ኖረናል። ውሸት ጥቅም ነበረው ነው የሚለው። ይሄ ሩልስ ቤስድ ኢንተርናሽናል ኦርደር የሚባለው ውሸት መሆኑን እናውቅ ነበር፣ ግን ጥቅም ነበረው። ፓርሻል ላይ ግን ዓላማ ነበረው ይላል። ውሸቱ ጥቅም ነበረው፣ ለእኛም ጥቅም ነበረው፣ ለአሜሪካንም ጥቅም ነበረው፣ ለዓለም ሰላምም ጥቅም ነበረው። ሀያላኑ ጉልበታቸውን በፈለጉ ጊዜ መጠቀም እንደሚችሉ ብናውቅም ውሸቱ ግን ጥቅም ስለነበረው እንዋሽ ነበር። አሁን ግን መዋሸት አንችልም ነው ያለው። ስለዚህ በዓለም ላይ የንግድ እንቅስቃሴ፣ የኢኮኖሚ እንቅስቃሴ፣ የሴኪሪቲ ስራ በዓለም ላይ ባለፉት 80 ዓመታት ጦርነትን አስቀርተው የኒውክሊየር አናሂሌሽንን አስቀርተው ዓለምን ከብዙ የድህነት ኑሮ አላቆ ውሸትም ቢሆን ማለት ነው ንግድ እንዲበዛ አድርገው ቢያንስ ትልልቅ ጦርነቶችን አስቀርተው የቆየው ሩልስ ቤዝድ የሚለው ኢኮኖሚን በሚመለከት፣ ፖለቲካን በሚመለከት፣ ዓለም አቀፍ ግንኙነትን በሚመለከት፣ በመንግስታት መካከል እና በሀገራት መካከል ያለውን ግንኙነት በሚመለከት ይዞት የቆየው ያ ሩልስ ቤዝድ ኢንተርናሽናል ኦርደር ተሰብሯል። ሀያላኑ ከእንግዲህ የሚፈልጉትን ያደርጋሉ። ይህንን ደግሞ ሰው እንዳይስተው የአሜሪካው መንግስት አማካሪ የሚባለው ሰው ይሄ ምድር በፓወር በፎርስ እና በምን ብቻ ነው የሚተዳደረው ብሎ ተናግሯል። ስለዚህ ሀያላኑ ኃይላቸውን ይጠቀማሉ። እኛ ግን ሚድል ፓወር ብሎ እሱን ራሱን የካናዳን ትልቁን ሀገር እኛ ሚድል ፓወር ነን ብሏል። ስለዚህ ከዚህ
ከዚህ ሚድል ፓወር ሀያላን ሱፐር ፓወርስ ሲገዙት ከነበረው በተለይ የአሜሪካው ሱፐር ፓወር ሲያስተዳድረው የነበረው ሩልስ ቤስድ ኢንተርናሽናል ኦርደር የሚባለው ነገር አብቅቷል ነው። አሁን እየተመለሱ ያሉ ይመስላል። የአሜሪካው ሰው በብዙ ነገር ወደኋላ ተመልሰዋል ባለፈው ሳምንት ሲሉት ከነበረው ነገር ግን ራፕቸር ነው የሚባለው ለማይቀር ነገር ተለውጠዋል ነው። እዚህ ላይ አንድ ነገር ተጨማሪ ልናገር። እነዚህ የአሜሪካ የሩልስ ቤስድ ኢንተርናሽናል ኦርደር መሪ ሆና የኖረችው በታሪክ ወደ እሷ የመጣ ኃይል ስለነበረ ነው። ይሄ ምንድነው? በዓለም ላይ ማዕከል አለው the center of gravity for power and prosperity የት ነው ያለው? center of gravity አለው በዓለም ላይ። ኦቶማን በነበረ ጊዜ ኢስተርን ሜዲትሬኒያን ነበረ። ሜዲትሬኒያን ከኤጅ ኦፍ ኤክስፕሎሬሽን በኋላ ሲደክም ኖርዘርን ሰሜናዊ እና ምዕራባዊ አውሮፓ ነበር the center of gravity of power and prosperity የዓለም የብልጽግናና የኃይል ማዕከል የነበረው አውሮፓ ነበረ። ከሁለተኛ ዓለም ጦርነት በኋላ ወደ አሜሪካ መጣ። አሜሪካ ከዛን ጊዜ ጀምሮ ነው ይሄ ሩልስ ቤስድ ኢንተርናሽናል ኦርደር የሚለው መሪና ጋራንቶር ሆኖ የቆየው። ይሄ ግን ከአሜሪካ ተነስቶ ወደ ሳውዝ ኢስት ኤዥያ መሄድ ከጀመረ ቆይቷል። አሁን አይደለም የጀመረው፣ ቆይቷል። ወደ ሳውዝ ኢስት ኤዥያ ሄዶ ቻይና የምትመራው ኢንተርናሽናል ኦርደር መሆን ከጀመረ ቆይቷል። አሁን እያየን ያለ ነው ይሄ ረጅም የታሪክ አካሄድ የነበረው የሴንተር ሽፍት ማድረግ ከኢስተርን ሜዲትሬኒያን ወደ ኖርዘርን ዌስተርን ዩሮፕ ከዛ ኖርት አሜሪካ አሁን ግን ወደ ኢስት ኤዥያ የመሄዱን ነገር ነው በዚህ ሰሞን ያየ ነው። በዚህ ሰሞን የተመለከትነው ያ ነገር መሄዱን ነው። አንድ ምሳሌ ከፈቀድክልኝ ልስጥና አቆማለሁ እዚህ ላይ። የስዌዝ ካናል ክራይሲስ በ1956 እስከሚደረግ ጊዜ ድረስ እንግሊዝ ዩናይትድ ኪንግደም ወይም ግሬት ብሪትን የዛ ሰንተር መሪ ነች ተብላ ነው የሚታወቀው። ብዙ ትልቅ ባህር ኃይል ነበራት። ዓለም ሁሉ ያስተዳደረች የኖረችው ማዕከሏ እሷ ነበረች። መቼ ነው እንግሊዝ የዛ ሰንተር ከሷ እጅ መውጣቱን ማዕከል መሆኗ ከሷ እጅ መውጣት ያወቀችው የሚሉት ሰዎች በስዌዝ ካናል ክራይሲስ ጊዜ ነው። ስዌዝ ካናል ክራይሲስ ላይ እንግሊዝ፣ ፈረንሳይ እና እስራኤል ሆነው ግብፅን ወጉ። አሜሪካ እና ራሻ ያኔ ባይፖላር የነበረው ወርልድ ላይ ውጡ ብለው ነገሯቸው። በተለይ አሜሪካ ለሶስቱም ውጡ ብላ ስትነግራቸው እንግሊዝ ትታወጣች፣ ፈረንሳይም ትታወጣች ስዌዝ ካናል ክራይሲስ 1956። ያንን ሂስቶሪያንስ ምንድን ነው የሚሉት መሰለ? Great Britain went into the Suez Canal crisis believing that it was still the center of power and prosperity. It came out knowing that it is not. ይላሉ። አሁንም በዳቮስ የተደረገው the United States went into Davos believing that it is still the center of power and prosperity, but it came out knowing that it is not. ኦኬ አሁን እነዚህን ይዘን አሁንም እንግዲህ አንድ ሁለት ሴናሪዮስ እናምጣ በኢትዮጵያ አኳያ ማለት ነው። አንድ በውስጥ ፖለቲካውና ከዛ ኢትዮጵያ ከሌሎች ኃይላት ጋር ያላትን ግንኙነት በተመለከተ ምን ያደርገዋል የሚለውን እንዳልከው ከሁለተኛው ዓለም ጦርነት ወዲህ ይሄ ላለፉት 80 ምናምን ዓመታት ያነከሰም እየሰራም ከፊል ውሸት እየሆነም በካናዳው ጠቅላይ ሚኒስትር ገለጻ መሰረት የነበረው የዓለም ስርዓት ወይም ወርልድ ኦርደር ሲፈረሰ ከተባለ እንግዲህ ከዚህ ቀደም የሆነ አገር ውስጥ የሆነ አይነት ከባድ ጭፍጨፋ ተፈጸመ ሲባል ያው ተጨባጭ የሆነ ትርጉምም ያለው እርምጃ የሚወሰደው ከጥቅም ጋር እየተሰላ መሆኑ እንደተጠበቀ ሆኖ ግን ሞራሊ ቢያንስ አጠያያቂ ነበረ። የሩዋንዳ ጭፍጨፋ ዝም መባል በጣም አሳፋሪ ተደርጎ ይጻፍ ነበረ። ለአሜሪካ ኃይል የቀረቡ ሰዎችም ትልቅ ስህተት ፈጽማለች አሜሪካውያን ዝም ማለት አልነበረባትም ይሉ ነበር። እንደ ሬስፖንሲቢሊቲ ቱ ፕሮቴክት አይነት ሐሳቦች ኢንተርቴይን ይደረጋሉ። ሶቨረንቲ በአንድ አምባገነን ህዝቡን እንደፈለገ መጨፍጨፍ ይችላል ወይ ይፈቅድለታል ወይ የሚል ጥያቄ ይነሳ ነበረ። የትግራይን ጦርነት እንኳን ብትመለከት ወደ 15 ጊዜ ገደማ ጉዳዩ በተባበሩት መንግስታት ቀርቦ
ውይይት እስኪደረግበት ድረስ ሆኗል። አሁን ያ ምን ያክል ህይወት አትርፏል፣ ትርጉም ያለው እርምጃ ወስዷል አልወሰደም ልንከራከርበት እንችላለን። ግን there was a semblance of የሆነ አይነት ተጠያቂነት ቢያንስ ሞራል ተጠያቂነት የሚያስነሳ አይነት ነገር ነበር። አሁን ያልከው ስበት ወደ ቻይና ከሄደ የቻይና አካሄድ ይታወቃል። ቲቦር ናሽ እንደውም ምን ይላል አሜሪካ ሌክቸርስ and China makes the deal ይላል። እኛ ዝም ብለን ስለ ዲሞክራሲ እና ስለ ሰብአዊ መብት ስናወራ ስምምነቶቹን የምትፈጽማቸው የምትፈርማቸው የምትጠቀምባቸው ግን ቻይና ናት አይነት ነገር። ይሄ አገር ውስጥ ላለ እንደ አብይ አህመድ ላለ ጨፍጭፎ ለማይበቃው አምባገነን ምን ማለት ይሆናል? አንዱ ጥያቄ እሱ ነው። ኢን ዲስ ኮንቴክስት ምን ያስከትላል የዚህ ስርዓት ለውጥ? አለገደብ የመጨፍጨፍ መብት ይሰጣል ወይ ነው። ሁለተኛ በዛው ልክ ደግሞ ከዛ በፊት በሉዓላዊነት ስም ተሰምረው የነበሩ ድንበሮች ላይ ምን ለውጥ ያስከትላል? and therefore በዚህ ምክንያት ኢትዮጵያ ከዚህ ቀደም ሉዓላዊ ናት ተብሎ በመታሰቡ ምክንያት የቀሩላት አደጋዎች ከውጪስ ምን ያክል ሊመጡባት ይችላሉ የሚለው እስቲ ሁለቱን እንይ፣ ከውስጥና ከውጭ። ጥሩ። አሁን ቅድም የጠየቀኝ ጥያቄ ምን ትሰጋለህ የሚሆነው ነገር ምን አይነት ስጋት ያመጣልሃል ያልከኝ አሁን እዚህ ውስጥ ይታያል። አሁን ባለ የጠየቀኝ ጥያቄ ላይ አሁን ያልኩህ የዩናይትድ ስቴትስ አውቆ ነው የወጣው ያልኩት ቆይቷል ስል ነበር አይደለም። አሁን ባለፈው 2 ሳምንት በፊት 66 የተባበሩት መንግስታት ድርጅት ውስጥ ለቆ ወጣ አይደለም የዩናይትድ ስቴትስ። ከWHO ወጥቷል። ከዩኤንንም ገንዘቡን መቀነስ አለብን እያለ ነው። ከኔቶ ወጥቷል። አሜሪካ አወቀ የሚል አሜሪካ እኮ ሪትሪት እያደረገ ነው። ራሱ ከገነባው ወርልድ ኦርደር ሪትሪት እያደረገ ነው። የዓለም ኃይልን ከማለት ወርዶ this is our hemisphere ወደ ማለት ተሰብስቧል። ናሽናል ሴኩሪቲ የኔ ናሽናል ሴኩሪቲ ፕሮግራም እሱ ነው ብሎ ነው። look እሱን እዩት እንግዲህ አሜሪካ በ1823 ነው ሞኖሮ ዶክትሪን የተባለው የመጣው። እሱን ነው አሁን አንድ ጊዜ ቴዎዶር ሩዝቨልት ኮሮላሪ የሚል ነገር ነበረው። ይሄኛው ደግሞ ዳንሮት ዶክትሪን ተብሏል። አሜሪካ ዓለም አቀፋዊ ሀገር ነው ወይስ የወስተን የአንድ ሄmisፌር አለቃ ነው? እሱ ስልጣን የሰው ልጅ በአይኑ ሲያየው የዓለሙ አቀፍ የጠቅላላው ሄmisፌር ሁለቱም ሄmisፌሮች መሪ መሆኑን ትቶ የአንድ ሄmisፌር ብቻ አለቃ ነኝ የሚለው ነገር ዳውንግሬድ አይደለም እንዴ? ወደ ታች መምጣት አይደለም እንዴ? የዛሬ 100 ዓመት የነበረውን 100 እንደዚህ ዓመት ከ100 ዓመት በላይ 200 ዓመት በላይ የነበረው ቦታ ላይ መሄድ ይሻለኛል የሚለው ራሱ ዲሞሽን አይደለም እንዴ? ለአሜሪካን ዲሞሽን እኮ ነው። እሱንስ ሊያገኘው ይችላል ወይ አሜሪካ? ግሪንላንድን ሊወስደው ይችላል ወይ? በዚህ በጉልበቱ ይችላል ወይ? 38 ትሪሊየን ዶላርስ ይዞ ዓለም ሁሉ ዲ-ዶላራይዜሽን በሚለው ነገር ሆኖ እያለ ይቀጥል ይችላል ወይ የሚለው ነገር ቅድም ያልኩህ ዋናው ሐሳብ የአሜሪካ ሐሳብ በአሜሪካ ሐሳብ የሚተዳደረው ዓለም አልፏል። ይሄ ደግሞ ቆይቷል። በየጊዜው የሚደረጉ የአሜሪካ እርምጃዎችም እየነገሩን ነው። በዓለም አቀፍ ደረጃ ላይ ያለው ኃይሏ ኤጀንሲ ፎር ኢንተርናሽናል ዴቨሎፕመንትን ስታፈርስ አሜሪካ ከነጭራሽ ስታፈርስ ምን እያደረገች ነው? ዊዝድሮው እያደረገች አይደለም የነበረው? ከዓለም ላይ እያፈገፈገች አይደለም የነበረው? የአሜሪካ ሶፍት ፓወር የሚባለውን እየተወች አይደለም የነበረው? የአሜሪካ ሶፍት ፓወር የሚባለው እኮ ኤጀንሲ ኦፍ ኢንተርናሽናል ዴቨሎፕመንት ብቻ ሳይሆን ሂውመን ራይትስ፣ ሰብአዊ መብቶች፣ ዲሞክራሲ፣ ነፃ ኢኮኖሚ የሚባሉ እነዚህ አይነት አገሮች ናቸው። ከነዛ ሁሉ ሪትሪት እያደረገች ነው አሜሪካ። እነዚህ ሐሳቦች ዓለምን ለማስተዳደር ለሴኩሪቲ ለዓለም አስተዳደር የሚጠቅሙ ሐሳቦች ባለቤት ነው የምትባለው አገር ወዳም ይሁን ተገፍታ በኢኮኖሚ ኃይሎች ተገፍታ የገዛ ወዳጆቿ ከሚባሉ ጋር ጦርነት ባለችበት ጊዜ እንዴት አድርጎ ነው ዲሞክራሲ ይቆያል የሚለውን ነገር ልናስበው የምንችለው? የሰብአዊ መብት የሚለው የዛ ሻምፒዮን ነው የሚባለው ትልቁ ሀገር የራሱን ሶፍት ፓወር ትቶ ወደ ብሩት ፓወር በሚሄድበት ጊዜ ወደ ሃርድ ፓወር በሚሄድበት ጊዜ የት ቦታ ላይ ነው የሚቀረው የሚለውን ጥያቄ ማሰላሰል ያስፈልጋል። እየሆነ ያለው
ቻይና መር የሆነ ዓለም ቻይና መር ሳይሆን መልቲላተራል የሆነ አሜሪካም ጠፍቶ የሚጠፋ አይደለም ግን የቻይና ሴንቸሪ እየመጣ ነው አሁን ይሄኛው ያለፈው የአሜሪካን ሴንቸሪ ከተባለ የቻይና ሴንቸሪ እየመጣ ነው ይሄንን ደግሞ በብዙ አቅጣጫዎች ማስረጃ መስጠት ይቻላል ነገር ግን ህንድም አለ ግን ህንድ ላይ የሚያስተዳድረው በጣም ዴሞክራቲክ የሆነው ነው ሞዲ ለዛ ምልክት የሆነ ነው ለኢትዮጵያ ምን ያደርጋል ያልከው ለኢትዮጵያ እና ለአብይ ምን ያደርጋል ያልከው እኔ አሁን ስዘረዝርልህ የነበረው ነገር ለብልጽግና ሰዎች ይገባል ይሄንን ያሰላስላሉ ይያልገምት የሚናገሩት ንግግር ከዚህ ጋር የተያያዘ አይደለም ይሄንን የገዛ ራሱ የነሱ ድንቁርናቸውን በጣም ኮስቲ ስለሆነ በእኛ ህይወት ላይ ነው የምናነሳው አሁን አዎ በዚህ ደረጃ እኔ እናንተ ምንናገረው በዚህ በአጭር ደረጃ ላይ ምንናገረው ሌላ ስንት መጽሐፍ የሚጻፍበት ጉዳይ ነው ይሄ ነገር ይገባቸዋል አይደል የብልጽግና መሪ ግን ስለ ኢትዮጵያውያን ስለ አካባቢው ምንም ጉዳይ የላቸው የሳቸው መሪ ቃል እና የብልጽግና ሰዎችንም የሚመሩበት ማስዋብና መዋብ የሚለው ነው እኔ አይደለም ያልኩት ራሳቸው የብልጽግናው መሪ ነው ማስዋብ ነው ልማት ማለት ማስዋብ ነው ለሌላው ነገር ምንም ጉዳይ የላቸው ለራሳቸው መዋብ ይፈልጋሉ ለራሳቸው ይሄ ቀለም ይቀባሉ ፊታቸውን ቀለምና ዱቄት ምናምን ተቀብተው መነጽር አድርገው ጸጉራቸውን ጥቁር ቀለም ቀብተው ልብሳቸው በራሳቸው ላይ የሚለብሱት ልብስ በ200,000 300,000 ብር እየገዙ ሽቶ ተቀብተው መዋብ የልማት ግብ ነው ብለውታል ሀገርን ደግሞ ማስዋብ ከተማውን በሙሉ ማስዋብ ነው ያለበት በሰው ህይወት ላይ የሚያደርሰው ጉዳት ምንድነው የሚለው ነገር አይደለም እዛው መዋብ ብቻ ነው እነሱ ደግሞ መስረቅን መዝረፍን ምንም ነገር የሚከለክላቸው የለም ይሄ ሀገር ኢትዮጵያ ውስጥ ያላችሁ ይሄንን ታውቃላችሁ አዲስ አበባ ውስጥ ያላችሁ ቦሌን የምታውቁ ለቡን የምታውቁ ሰዎች ታውቃላችሁ የብልጽግና ባህል በኢትዮጵያ ውስጥ ያንሰራፋው ባህል ይሄ በዓለም አቀፍ ደረጃ የሚመጣውን ለውጥ ተቀጣጥመው ነው በቀደም እሳቸው ራሳቸው በዚህ በአንድ ስብሰባ ላይ ተገኝተው ምንድነው ያለው ዓለም ቢናጥኛ ምን ቸገረ እንደውም ለኛ አድቫንቴጅ እናደርጋለን ምንድነው ያልከው ቀደም የኛ ትንሹን ጀልባ አቆምናት ነው ያለው ማለት እና እቺ ትንሽ ጀልባ ትልቅ መርከብ ሆነች ወይ ዓለም ሲናጥሷ ለአራገዛ ራስ አድቫንቴጅ የምታደርገው ራስህን ማወቅ ያስፈልጋል ገና ከመጀመሪያው ሀገርህ ምን ማድረግ እንደምትችል ማወቅ ያስፈልጋል ገና ከመጀመሪያው ሰሞኑን በአዲስ አበባ ዩኒቨርሲቲ ከተናገሩት አንድ ቃል ለበለና ላቆመው እዚህ ላይ ኢትዮጵያ ውስጥ አይዲያና ኦፒኒየንን ሰው አይለይም አልወስዳቸው የብልጽግና ሰዎች ደግሞ ኦፒኒየንና ዊሽ ሊሆነቱ ምን እንደሆነ አያውቁም የሚወዱት ነገር አላቸው የሚያልሙት ነገር አላቸው ይሄ ህልም አላቸው ህልም አለን አይደለም የሚሉት እነሱ ህልም አላቸው ያ ህልም ይሆናል ወይ አይሆንም የሚለው ከህልሙ የነቃ ሰው የሚያደርገው ነገር አይደለም ህልማቸውን እየኖሩ እነሱ በአለም ላይ የሚያለው ይሄ ወጀብ በሚድል ፓወር ላይ የምትለው በሃያላኑ ላይ የምትለው በእነሱ ንግግር ውስጥ የለም አድቫንቴጅ እንወስድበታለን እያሉ ነው እያሰቡበት አይደለም የመከራዋ ቀን ይሄ ሰው እስካለ ድረስ በስልጣን ላይ የኢትዮጵያ የመከራ ቀን የሚያበቃበት ጊዜ አይደለም በዚህ በተናጠ ዓለም ውስጥ ሉዓላዊነታችንን ለአይኤምኤፍ ሰተን ሉዓላዊነታችንን ለዩኤኢ ሰተን ያለንበት ዘመን ውስጥ ይሄ በዚህ በተናጠ ዓለም ውስጥ ልንሻገር እንችላለን የሚለው ተስፋዬን በየትኛው እምነት ላይ ልሰካው እንደምችል አላውቅም እሱ ጋር እንደው እንደ መጠቅለያም እንዲሆንም ብዬ ነው ቀደም ያነሳሁት ነገር ይሄ አምባገነኖችን ምን ያደርጋል ማለት ሁለት ገጽ ስላለው በአንድ በኩል ከላይ ተቆጪ ስለማይኖርበት የፈለገውን ያክል ኢን ሚሊየንስ የመግደል ነፃነት ለአምባገነኖች ይሰጣል እንደ አብይ አይነቱ ወይስ በአንጻሩ ደግሞ ከዛ በፊት ዓለሙ አንድ አለቃ ስለነበረው አገራት እንደፈለጉ የፈለጉትን አማጽያን መደገፍ አይችሉ ስለነበር አማጽያን በአንጻሩ የፈለጉትን አገር ከጎናቸው የማሰለፍና ይህንን የመከላከል እድል ይሰጣቸዋል የትኛው የበለጠ ፕሎዚብል ነው ትላል ጥሩ ለአምባገነኖች ያልከው
አምባገነኖችን አሁን ከእንግዲህ ፖሊስ የሚያደርግ የለም። አምባገነኖችን አታድርጉ የሚላቸው የለም ከእንግዲህ። ምክንያቱም ቅድም ያልኩት የዛ ሻምፒዮን ነው የምትለው የሰብአዊ መብት፣ የዲሞክራሲ፣ የነፃነት፣ የእኩልነት እንደዚህ የመሳሰሉት the great goods የሚባሉት ላይ ሻምፒዮኑ የለም ነው። በዓለም ላይ ይህንን ሻምፒዮን የሚያደርግ መሪ የነበረው እያፈገፈገ እሱን ሊጠብቀው እና ሊያቆየው የሚችል የለም በሚባልበት ጊዜ ዲሞክራሲ እና ኦቶክራሲ በውርርድ ላይ ናቸው። መክፋል የሚባል ሰሞኑን የጻፈው መጽሐፍ አለ ኦቶክራሲ እና ዲሞክራሲ የሚል። ዲሞክራሲ ወደ ኦቶክራሲ እየተሸጋገረ ነው በዓለም ላይ። የሰው መብት የሚባለውን ለመጠበቅ ሼም ለማድረግ የሚችለው እንኳን የለም። የካናዳው ጠቅላይ ሚኒስትር እኮ ብሎታል። ውሸቱን እኮ ስንጠቀምበት ነበር፣ አሁን ከእንግዲህ የለም ብለናል። አንዳንድ አምባገነኖች የሚሰሩትን የሚያውቁ አምባገነኖች አሉ፣ እንደነ ፑቲን አይነቶቹ፣ እንደነ ኤርዶዋን አይነቶቹ። እነዚህ የሚያውቁ አምባገነኖች ናቸው። ለራሳቸው ስልጣን አውቀው የሚሰሩ ነገር ግን የነሱ ስልጣን ህዝብን ከማጥፋት ጋር የተያያዘ ነው ብለው የማያምኑ ፕራግማቲክ የሆኑ አምባገነኖች አሉ። ለነሱ ይጠቅማቸዋል። ይሄንን የማያውቁ ነገር አምባገነንነትን የማያውቁ ስልጣን ማለት መዋብና ማስዋብ ነው ለሚሉት ግን ይቀጥሉበታል። ነገር ግን የህዝብ ኃይል አልጠፋም። የህዝብ የመከላከል ኃይል ዝም ብሎ አያልቅልህም። ስለዚህ ሁለት አይነት ነው ያለው የአምባገነኖች ማለት ነው። የአምባገነኖች የሚያውቁ አሉ። ኢትዮጵያ ውስጥ ያሉት ግን አምባገነንነትንም እንኳን የማያውቁ በዲሞክራሲና በኦቶክራሲ መካከል አኖክራቲክ ሆነው ጭንጋፍ የሆኑ ናቸው በመካከል ያሉትና ችግሩ መከራው ይቀጥላል ያልኩት ለዚህ ነው። ቴዲ በጣም ነው የማመሰግነው። ብዙ ጥሩ ነገሮች አንስተናል። እንዳልኩት መግቢያዬ ላይ ግን ብዙ ነገሮች ናቸው መነሳት ያለባቸውና ባልራቀ ጊዜ እንደው ቶሎ እየተገናኘ እነዚህን ጉዳዮች ብናወራቸው ወዳለሁኝ። ግን ለዛሬ ለሐሳቦች ለጊዜ ለቆይታ ሁሉ በጣም አድርጌ አመሰግናለሁኝ። ተከታታዮቻችንንም እንደዚሁ አብራችሁን ስላላችሁ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ይሄ ስርጭት ለብዙዎች እንዲደርስ አድርጉ። እነዚህን አይነት በጣም ብዙ ፍሬ ነገሮች የተነሱባቸው ውይይቶች ተደራሽነታቸው እንዲሰፋ እናንተ ናችሁ ያላችሁትና ላይክ ማድረግ፣ ሰብስክራይብ ማድረግ፣ ስለ ጉዳዩ መጻፍ፣ ለወዳጆቻችሁ መላክ፣ ማጋራትን አትርሱ ማለት እወዳለሁኝ። ዜናንም እንደዚሁ አመሰግናለሁ። በጣም አመሰግናለሁ ሕዝቅኤል ለዛሬ ቆይታችን። እኔም አመሰግናለሁ። ታንክ ዩ። ቸር ጊዜ ይሁንላችሁ። ደህና ሁኑ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምፅ።